ትምህርት ውስጥ ብቻ ኢመርስድ መሆን it's completely wrong. like ስህተት ነው። what makes someone creative? like creative የሚባለው እንደሱ ምን ሲሆን ነው? without the community it's completely empty ነው። ፖድካስት የሚለው አይዲያ መጀመሪያ እንዴት መጣ? እዛ exactly እንደምትሆን ምናምን ሲል like የዛ ሞመንት I wanted us to ውስጥ ሶፍትዌር ኢንጂነሪንግ መማር ነበር የፈለኩ። ሚስ አረኩት ወይ ደግሞ ማድረግ ነበረብኝ ብለህ ሪኬት የምታደርገው ነገር አለ? አብዛኛው ሰው እንግሊዝኛ ማወቅ እውቀት አይደለም ምናምን ነገር ይላል። I really disagree አደርጋለሁ በጣም። እንዴት ታዲያ ኢትዮጵያ ውስጥ ያለውን የስታርታፕ ኢኮሲስተም ግን 5 ሚሊዮን ኮደርስ seems like an exaggeration ነገር። ክርስቲያኒቲን as just a religion ባትወስደው እንኳን it's a healthy lifestyle ብለህ ብትወስደው እንኳን it's a beautiful lifestyle. yeah. ሰላም ናትናኤል አዳነ ነኝ። ሙያ ቶክስ ተመልሷል። በየሳምንቱ በተለያየ ሙያ ላይ ያሉ ሰዎችን ወደ ፖድካስታችን ጋብዘን ስለ ላይፍ ጆርናቸውና ስላሳለፉት የቢዝነስ እንዲሁም የተለያየ ስቶሪ ቶፒኮችን እያነሳን እንጫወታለን። ዛሬም ደግሞ በጣም ኢንተረስቲንግ የሆነ ስቶሪ ያለውን ዳግማዊ ኢሳያስ ወይም ደግሞ ዳግማዊ ባቢ ፖድካስት ላይ ታውቁታላችሁ። ከሱ ጋር ኢንተረስቲንግ የሆነ ሴሽን አድርገናል። ስለ ላይፍ ጆርኒው፣ ስለ ኢትዮጵያ ውስጥ ስላለው የቴክ ኢኮሲስተም እና የስታርታፕ ኢኮሲስተም፣ ስለ ትምህርት ቤቱ ስላሳለፈው አስቱ ስለነበረው የትምህርት ቤት ቆይታ እንዲሁም ስለ ፖድካስቱ ስላገኛቸው ኢንተርቪው ስላደረጋቸው ሰዎች ኢንተረስቲንግ የሆነ ሴሽን አሳልፈናል። ጋብዛቸዋለሁ እንግዲህ ይህን ሴሽን እንድትከታተሉ። ቴንክ ዩ። ዳግማዊ ኢሳያስ እንኳን ወደ ሙያ ቶክስ ፖድካስት በደህና መጣ። በጣም አመሰግናለሁ። ያው ዛሬ እንግዲህ የኢትዮጵያ ውስጥ ብዙ የቴክ ኢንፍሉዌንሰር ወይም ኮንተንት ክሬተር የለምና በጣም በቃ አሁን ላይ አሪፍ ያገኘ ነው፣ አሪፍ እየሰራ ያለ እንደውም ብዙ ሰዎችም ሰጀስት ሲያደርጉን ነበር አንተንና በጣም ስለመጣ በጣም ደስ ብሎናል። ቴንክ ዩ። በጣም ደስ ብሎኛል ታገኘ። ከዳግማዊ ባቢ የፖድካስት ዩቲዩብ ላይ ፖድካስት አለና መጀመሪያ እስኪ ከስሟን ጀምርና ዳግማዊ ባቢ የሚለው እንደውም አርዲ ላይፍህንም በዛው አብረህ ብትነግረን። እቺ ባቢ የምትለው ቃል እንዴት መጣች? ኦኬ እሺ፣ አመሰግናለሁ መጀመሪያ ኢንቫይት ስላደረከኝ። ዳግማዊ ባቢ የቤት ስሜ ነው። ቤተሰቦች ዘመዶች ባቢ ነው የሚሉኝና የሆነ ቀን ቴሌግራም ቻናል ክሬት ማድረግ ፈለግኩኝ ዝም ብዬ። ከዛ ዳግማዊ ኢሳያስ ልለውም አሰብኩኝ ምናምን ነገር ግን it felt easier ዳግማዊ ባቢ ለማለት። ከዛ ዳግማዊ ባቢ ቢሆን it's fine፣ ሁለቱም የኔም ስም ነው። ስለዚህ ይሁን አልኩኝና I called it ዳግማዊ ባቢ። ከዛ እስከዛሬ ድረስ ያው ሰው የሚያውቀኝ በዳግማዊ ባቢ ነው። አሪፍ ነው። ያው እኔ ኢንትሮዲውስ ማድረግ እችላለሁ ግን እስኪ አንተ ራስን ኢንትሮዲውስ አድርግ ብትባል። ፖድካስተር፣ ፉል ስታክ ዴቨሎፐር እና ደግሞ ክሪኤቲቭ ዴቨሎፐር የሚለውን ሊንክድኢን ላይም በደንብና ብዙ ቦታም ስትናገረው ሰምቻለሁና እስኪ ራስን እንዴት ትገልጸዋል? ኖርማሊ እኔ ለሰው ስናገር ክሪኤቲቭ ዴቨሎፐር እና ቢሊቨር ነኝ ብዬ ነው የምናገረው እና ለእኔ ኢትስ ኢዚየር እንደዛ ብሎ ለመግለጽ ቢካዝ አንዳንዴ የራሴን የማደርጋቸውን ነገሮች አይና ወይ ኮድ ሳደርግ ወይ ሃርድዌር ኤሌክትሮኒክስ ነገር ስሰራ ምናምን አይና ሶፍትዌር ኢንጂነሪንግ ብቻ ራሴን አይገልጸኝም እላለሁ። ወይ ደግሞ ሃርድዌር ኢንጂነሪንግ ብቻ አይገልጸኝም ወይ ፉል ስታክ ወይ ዌብ ዴቭ ምናምን ስል ሊገልጽልኝ አልቻለም እውነት ለመናገር እና ዋን ቲንግ አይ ኖ ፎር ሹር ግን ክሪኤቲቭ እንደሆንኩኝ አውቃለሁ። ኦልሶ ደግሞ ዴቨሎፐርም ነኝ። ኩድ ቢ ሃርድዌር ኩድ ቢ ሶፍትዌር ምናምን ነገር እና ክሪኤቲቭ ዴቨሎፐር ነኝ ብዬ እንትን ማለት ጀመርኩኝ። ከዛ በኋላ እንዲያውም ሊንክድን ላይ የራሳቸውን ክሪኤቲቭ ዴቨሎፐር እያሉ መጥራት ጀመሩ ማለት ነው እና እሱ ደስ ብሎኛል። አይ ቲንክ ግን ኖርማሊ ለራሴ ነፃነት እንዲሰጠኝ ነው። የሆነ ፉል ስታክ ወይም ደግሞ ሞባይል ዴቨሎፐር ነኝ ለምሳሌ ካልኩኝ ማገኛቸው ኦፖርቹኒቲዎች፣ ስራዎች፣ ኮኔክሽኖች ብቻ ኖርማሊ ወደዛ ብቻ የሚጠቁሙ ነገሮች ይሆናል እና አይ ዲድ ኖት ላይክ ዳት ነገር። ራሴን ሳየው ኖርማሊ ግቢ ውስጥም ወይም ካለኝ ፍሬንድሺፖች መካከል ላይ የተለያየ አይነት ላይፍ ስታይል ውስጥ ያሉ ሰዎች አርቲስቲክ ፒፕል፣ ፋሽን ፒፕል፣ ቴክ ፒፕል አሉ፣ ሚዚሽንስ አሉ ምናምን ነገር እና I wanted እንደዛ አይነት ኮኔክሽን ያለው ነገር። so creative developer አልኩኝ። the other is believer ነው። believer is just straightforward ነው። I'm a Christian ነኝ and I want to show that በትክክል and I'm a firm believer በዛ ነገር ላይ። so ቴክ ላይ ደግሞ I think Christianity is underrepresented in some ways ወይም represented ቢሆንም not in the right way represented አይደለም እና
I want to be that voice ያንን በትክክል represent የሚያደርግ ሰው so believer creative developer ነኝ ብዬ ራሴን ተናግሬ በጣም ኢንተረስቲንግ ነውና እኔ መጀመሪያ ላይ ክሬቲቭ ዴቨሎፐር የሚለውን ሳያት what makes someone creative like creative የሚባለው አንድ ሰው ምን ሲሆን ብለህ ታስባለህ? ኦኬ አሪፍ ጥያቄ ነው በጣም well normally creativity normally የሚታየው የሆነ ፕሮብለም ሶልቭ የምታደርግበት መንገድ ነው የተለያዩ ሰዎች አንድን the same problem እኔ እናንተ ተሰጠውን you solve it in a different way እኔም የማደርግበት የተለያየ መንገድ አለና the way we solve that ያንን solution express የምናደርግበት መንገድ that makes you a creative person ብዬ አስባለሁ አሁን አንድ ሰው creative ያልሆነ ሰው ይነሳና they'll just go the old way አለ አይደለ የተማሩት መንገድ አለ ወይ ደግሞ ከሰው ያዩት መንገድ ይኖራል exactly ያንን መንገድ ወስደው they just apply it to the problem and then it's solved it's not that creative ነገር አይደለ it's just የተማረ memories የተደረገውን ነገር ነው express የሚያደርጉት a creative person ግን available የሆኑትን ነገሮች ያያል ቱሎችን ያያል ፕሮብለሙን በትክክል ያየዋል then አለ ገጣጥሞ ነገሮችን ፊክስ ለማድረግ ይሞክራል ያን ነገር and I think that's very creative ያስባል አኖርቶዶክስ ወር ደግሞ ባልተለመደ መልኩ ነገሮችን ሶልቭ የሚያደርግ ሰው ብዬ እኔ ዲፋይን አደርጋለሁና I think that's really nice እንደ ዳግማዊ ባቢ ፖድካስት ወር ደግሞ ሰዎች በምን ያቀኛል ብለህ ታስባለህ? አሁን ላይ በምን የሚያውቁኝ ይችላል? Normally I think podcast so like አሁን የኔ ሰርክሎች ብዬ ማስበው አለ ማለት የውጭ ነገሮች እና አብዛኛው ሰው የሚያቀኝ I think ቴሌግራም ላይ ቻናል አለኝና በዛ የሚያውቁኝ ሰዎች አሉ they are very close ማለት ዴይሊ ነገሮችን ያውቃሉ ወይ ስለ ፋሚሊ ፒክቸሮች ያያሉ ምናምን ነገር ከዛ ውጪ ደግሞ የሆኑ ሰዎች አሉ which normally በፖድካስቱ ወይ ደግሞ በሊንክድኢን ምናምን ነገር የሚያውቃሉና የፖድካስት ቪዲዮዎችን ወይ ሌሎች ሴሽኖች ላይ የነበረኝ ቪዲዮዎች አይተው ምናምን የሚያውቁኛሉና I think በሁለቱ ሞስትሊ እንደዚህ ነው የምታወቀው ብዬ አስባለሁ እኔም I think በዛ ነው የማውቀው ሊንክድኢን ላይ በደንብ አያለውና ኢትዮጵያ ውስጥ I think ቴክ ላይ ኮንተንት ክሬተሮች ብዙ የሉም እና ቀደም እንዳልኩት ስትፈልግ ብዙ አታገኝም እና I think እንደዚህ አይነት ሰዎች መምጣታቸው really በጣም አሪፍ ነገር ነውና እስኪ ግን እነዚህ ክሬቲቪቲዎች ከመምጣታቸው በፊት የሆነ early childhood ነገር አሳልፈዋልና እንዴት ነው የተማርከው የት ነው የተማርከው እሱን ነገር እሺ I like this question በጣም ደስ ይለኛል ምክንያቱም I think ብዙ ሰው ሪሌት የሚያደርግበትም ነገር ነው and I think inspire የሚያደርጋል in some ways so ባህር ዳር እንኖር ነበር ከቤተሰቦቼ ጋር እና እዛ ነበር የምንኖረው እዛ ኢንተርኔት is not ያን ያክል available ሆቴሎች ውስጥ ምናምን አለ obviously ደግሞ የዛን ጊዜ በጣም ኤክስፔንሲቭ ነበረ so ዋይፋይ ምናምን ቤት ውስጥ ኖርማሊ ብዙ ጊዜ አይደረግም I think እና ሪሶርስስም ራሱ የለም ኢቭን የተማረ ሰው ራሱ ያን ያክል አልነበረ ማለት ሶፍትዌር በጣም ጎበዝ የሆነ ሰው በጣም የሚሞካከር ሰው ምናምን አልነበረም እና እንደዛ አይነት ኢንቫይሮንመንት ነበረ ግን የሆነ ቀን ላይ I think ኮምፒውተሬ ስቶሬጅ ሞላ it was an old computer ምናምን በጣም ወፍራም ኮምፒውተር ምናምን ነው ስቶሬጁ ሞላ because I have to free up some spaces ምናምን ብዬ delete ማድረግ ጀመርኩኝ ፋይሎችን ምናምን ነገር ግን ጠቃሚ ነገር እንዳላጠፋ የከፈትኩኝ ነው ማያቸው ከዛ one of the files የከፈትኩት batch programming introduction የሚል ነበር so ያንን PDF ከፈትኩት ስከፍተው እንደዚህ ተርሚናል ከፍታችሁ CMD ከፍታችሁ ዊንዶውስ ላይ እንደዚህ ጽፋችሁ ከዛ .bat ምናምን ብላችሁ ሴቭ አድርጋችሁ ራን ካደረጋችሁት ወይ ከለሩ ይለውጣል ወይ ይሄንን ቴክስት ፕሪንት ያደርጋል ምናምን ይላል አነበብኩት it didn't make sense to me ግን it's worth a shot ብዬ ከፈትኩት ሞከርኩት ስሞክረው something changed ከዛ ሁለተኛው ምሳሌ ሞከርኩት ከለሩ ተለወጠ ሉፕ ነገሮችን ሰራው ምናምን ነገር ከዛ የዛን ቀን I finished the entire book ነገ ክላስ ልገባ ነው ዛሬ ለሊቱ ሙሉ ቁጭ ብዬ አደርኩበት በዛ ነገር ላይ ማለት ነው that was the first time programming ግን ራሴ ስሞክረው first encounter የነበረኝ የዛን ጊዜ ነበርና I didn't know I was doing programming የሚባለው ነገር ለእኔ በቃ የሆነ ከኮምፒውተር ጋር ጌም እንደምጫወተው ወይ ፋይሎችን ከፋፍቼ ፊልም እንደማየው ምናምን I'm just doing something እንደዛ አይነት ነገር ነበረ ማስበውና ወደድኩት ከዛ በኋላ በተለይ ወደ ፓይተን ምናምን ነገር ዲስከቨር ሳደርገው መሳል መቻል ጀመርኩኝ ኮምፒውተር ላይ ምናምን እና ድሮ ከዛ በፊት እስል ነበረ ኖርማል አክቹዋል ስኬችስ ምናምን ነገር እና እንዲሁም ትምህርት ቤት ይዤው ሲሄድ ምናምን መምህሮች ይወስዱታል ወይ ደግሞ ኦፊስ ውስጥ ምናምን ነገር ይሰቅዱታል ምናምን ነበረ እና ኮምፒውተር ላይ መሳል ስጀምር I thought it was incredible ምክንያቱም ማያልቅ ፔፐር ነው
ማልቅ ከለር ነው ያለው ምናምን ነገርና I was amazed by that ከዛ ወደድኩት በጣም ከዛ ክላስም ቁጭ ብዬ instead of like ከመማር ምናምን ነገር like ወረቀት ላይ ኮድ አደርግ ነበር ምናምን አሁንም ድረስ አሉ በጣም ብዙ ፋይል ኦፍ ኮዶች የጻፉበት ነገርና እንደዛ ያደረኩኝ HTML CSS JavaScript ዌብ ዴቭ ውስጥ ጌም ዴቭ ውስጥ ገባ ስንት ዓመት ላይ ያለ ማለት ነው so መጀመሪያ ዲስከቨሪ ያደረኩት 7ኛ ክፍል ላይ ያለው so 14 ወይ 13 ዓመት ያካባቢ ላይ ነው ከዛ በኋላ ያሉትን አመታት እንዳለ I was just coding so random ነገሮችን ነው ሞክረው ማንንም ያሳየኝም ነገር አልነበረም to be honest እና አለ አይደለ አሁን የሆነ ዊኬንድ ላይ የሆነ ሆቴል ሄዳለሁ ቱቶሪያሎችን ዳውንሎድ አድርጋለሁ ከዛ ቤት ሄዳለሁ ዊኬንዱ ላይ ቅዳሜ ላይ እሑድ ከዛ እነዛን አይቼ something ሰራለሁ ወይ ደግሞ sometimes ደግሞ like አላ ቱቶሪያሉን ስከፍተው ይሄ ነገር ዳውንሎድ አድርግ ይላል ከዛ I have to wait next weekend ድረስ እስክጠብቅ ምናምን ድረስ ነው እንደዛ ያልኩ ነበር የተማርኩት ግን ያው እግዚአብሔር ረዳኝ and I did good እስከሆነ ጊዜ ድረስ and then ስራ መምጣት ጀመረ high school እያለሁ the first time I think it was 11ኛ ክፍል ምናምን ነበር የሆነ ሰው ዌብሳይት ፈልጎ እኔን የሚያውቀኝ ሰው ተናገረ ከዛ እኔ በነፃ ነበር ለመስራት ያሰብኩት ምናምን ነገር ግን ያ ሰው አረ ብር ይከፈላል ምናምን ነገር አለ እኔ እንደ ቀልድ ነበር ያየሁት ምክንያቱም አላ ጌም ወደው መስራው ነገር ስለሆነ exactly በዛ ላይ የሥራ ሐሳብ አልነበረኝም እዛኔ I was just a child አላ high school ላይ የhigh school ነገሮች እንዲል ሳደርግ ነበር ሰው ነበርኩና ከዛ I loved it ከዛ ግቢም ስመጣ ደግሞ ይበለጠ ወደ ጀመርኩኝ ከዛ mostly ቤተሰብኛ ጋር ወይ ዶክተር ወይ ፓይለት just እንደ ኖርማል ኢትዮጵያዊ ሰው እንደዛ እንደሆነ የሚፈልጉት ግሬድም ኪፕ አፕ ማድረገው ያንን ነገር ለማድረግ ነበርና አንድ ቀን ቁጭ አደረኩኝና ነገርኳቸው ራት ምናምን እያበላን እንደዚህ ተሰብስበን በቃ ካሁን በኋላ ዶክተርም ፓይለትም መሆን አልፈልግም ሶፍትዌር ኢንጂነር ነው መሆን የምፈልግ አልኳቸው ጸጣሉ ሁለቱ ያውቁ ነበር ላይ ኮምፒውተር እና እንደም ኢንትረስትድ እንደነበር ያውቃሉ በጣም ያውቁ ነበር all the time high school ላይ I think ኮምፒውተር ላይ ነበር ማሳልፈው ብዙ ከቤት አንወጣም ምናምን ነገርና ኮምፒውተር ላይ ነበር ማሳልፈው and tech support ቤቱ basically እኔ ነበርኩ ማለት ነውና ከዛ እነሱ አልፈለጉም እንደዛ ነው ምክንያቱም የዛን ጊዜ የሚታወቅ ነገር አይደለም እንኳን ባህር ዳር ውስጥ even አዲስ አበባ ውስጥ ያን ያክል የሚታወቅ ነገር አልነበረም ብርም ይኖራል ተብሎ የሚታሰብ ነገር አይደለም ከጌም አይተናነስም actually just normal games ተጫወት ሙሉ አይነት ነገር ነው የሚመስላቸውና እንደዛ አልነበረም obviously ብዙ ብር ነበረው ብዙ ቴክኖሎጂ ነበረ ብዙ ማሰብ ያስፈልጋል ብዙ ጊዜ ይጠይቃል in fact ዓለምን የሚለውጥ ነገር ነበርና እኔ አመንኩበት የዛኔ completely በጣም ማምንበት ነገር ነበር የራሴም ነገር ነው ብዬ ነበር አክሴፕት ያደረኩትና ከዛ I told them ከዛ I don't think ደስተኛ ይሆናል አለመሰለኝ መጀመሪያ ላይ ከዛ እየመጣው ምናምን አባቴ ወይም እናቴ ወይም አጎቶች ምናምን ለምን ተናተውንም እንትን ብትሆን ይሻላል ምናምን ያሉ ያማክሩኛል ግን I think I was stubborn ነገር ነበርኩኝና at some point እንትን አሉ they accepted it like ያው ግቢም ስጋባ ሶፍትዌር ያለበት ግቢ ነው የገባሁት በጣም የምፈልገውም እሱ ነገር መሆን ሲያውቁ በቃ it's fine ማለት ጀመሩና that's it እንደዛ ብዬ ወደ ሶፍትዌር ገባሁኝ በጣም ኢንተረስቲንግ ነው ሶ ልጅ ያለ ይሄ ክሬቲቪቲው እንተንም እዛ ላይ ነው የጀመረው ማለት ነው ሶ ብዙ ሰዎች I think ኮምፒውተር ላይ ያሉ ሰዎችን እኔም ኮምፒውተር ላይ ስለነበርኩ ነርድ ምናምን እንባላለን ማለት ነው የሆነ በቃ የሆነ ነገር ምናምን ትፈታ እንጂ ክሬቲቭ የሆነ ይሄ እንትን ያለ አይመስልምና ብዙ ሰዎች ሰፖርት ያደርጉትን ፋሚሊ ምናምን ነገር እነሱ የሚያስቡት ላይክ ይሄ የተለመደው ነው ፎርማል ስራዎች አሉና ወይ ጎረቤት ምናምን በቃ የሆነ ሰው ፓይለት ሆኗል የሆነ ሰው ምናምን አንተም እንደዛ ትሆናለህ አይነት ነገር ወይ ደግሞ በቃ በኔ ጊዜ እንኳን ላይክ I think ኢንጂነሪንግ ነበረ በጣም ኢንጂነሪንግ በጣም የሚፈልግበት የነበረ ታይም ነውና ሲቪል ኢንጂነር ወይ ሜካኒካል ኢንጂነር ወይ ኤሌክትሪካል ኢንጂነር ምናምን ልትሆን እና ኢንተረስቲንግ ነው ወደ ዩኒቨርሲቲ ትራንዚሽን ውስጥ እንዴት ነበረ ዩኒቨርሲቲ ስትገባ so ወደ 11ኛ ክፍል አካባቢ ወደ አዲስ አበባ ሙቭ አደረግን ድጋሚ and እዚህ ኖርን ምናምን ያው ስቲል ሶፍትዌር ኢንጂነር ነው መሆን የፈለኩት and so መጀመሪያ እንትን ልንገርክ ሶፍትዌር ኢንጂነሪንግ ግን አክቹዋል ፊልድ መሆኑን አላውቅም ነበር so ዝም ብዬ ለፋን ምናምን ማደርገው ነገር ነበር የሚመስለኝና በፊት ላይ I think 9ኛ ክፍል or 8ኛ ክፍል አካባቢ ያ ትምህርት ቤት ውስጥ ፌሎ አለ
ፌሎ ቁጭ ብለን ምናምን የዩኒቨርሲቲ ተማሪዎች መጣ ምናምን ኤክስፒሪየንስ ሼር ያደርጋሉ። ከዛ ሼር ከሚያደርጉት መካከል አንደኛውን አውቀዋለሁ እና የት ነው የምትማረው ምናምን አልኩት። አስቱ ነው የምማረው አለ። እሺ ምንድነው የምትማረው ምናምን ነገር አልኩት። ሶፍትዌር ኢንጂነር ነኝ ምናምን ነገር አለ። ከዛ የሆነ ስሙት ትዝ አለኝ እኔ ሶፍትዌር እየሰራው ነው እና ሶፍትዌር ምንድነው የምትሰሩት ምናምን ነገር አልኩት። ያው ኮድ እንጽፋለን፣ ዌብሳይት እንሰራለን፣ አፕሊኬሽን እንሰራለን ምናምን ነገር አለ። ከዛ በኋላ ቅድም ያልኩ ኖቶች አሉ አይደለ እንደዚህ አወጣኝና እንደዚህ አይነት ነገር ነው ወይ የምትጽፉት ምናምን ነገር አልኩት። ከዛ ይሄ ኤግዛክትሊ ነው የምትጽፈው ምናምን ሲል በቃ የዛ ሞመንት አይ ዋንትድ አስቱ ውስጥ ሶፍትዌር ኢንጂነሪንግ መማር ነበር የፈለግኩት። አይ ዲሳይድድ የዛኔ። ከዛ በኋላ እንዲያውም እሱና ከሱ አካባቢ ያሉና አዲስ አበባ ዩኒቨርሲቲ ያሉ ተማሪዎች ፈተናቸውን ወይ የሆነ ነገራቸውን ለእኔ ይልኩልኛል። እንደን ከባድ ነበር የዛኔ እና ዩስቱ ሶልቭት እና ልክላቸዋለሁ ምናምን ነገር እና በጣም ወደድኩት። ከዛ በኋላ ያው አዲስ አበባ ስመጣ ማይ ዋን ኤም አስቱ ሶፍትዌር ኢንጂነሪንግ መግባት። ከዛ አስቱ ገባው። አስቱ ያው ኢንትራንስ ፈተና አለ አስቱ ብቻ ለመግባት። ከዛ ደግሞ ሶፍትዌርም ለመግባት ደግሞ ከፍተኛ ውጤት አምጥተህ ከዛ በኋላ ደግሞ ሌላም ፈተና አልፈህ ምናምን ነገር ነው። እግዚአብሔር ረዳኝ ያን ሁሉ አለፍኩኝና ሶፍትዌር ገባሁኝ። ከዛ አይ ሪሜምበር እንደገባሁኝ ለእናቴና ለአባቴ ደውዬ ገባሁ። ጮህ ምናምን ቀወጥኩት ምናምን ነገር ደስ አላቸው። እኔም የዛን ጀምሮ በቃ I was like fully invested. እንዲሁም ፈርስት ይር ላይ አንድም ኮድ የሚባል ነገር አልነካም ነበር። ቴክኖሎጂ ሪሌትድ ነገር ግቢ እንዲያውም ሰው ፒሲ ያመጣል ምናምን ነገር ለማጥናትም ተብሎ እኔ I did not do that. I spent the entire year ላይብረሪ ውስጥ ወይ ረፍት ሰዓት ዝም ብሎ ሌሎች መጽሐፎችን በማንበብ ቀሪውን ሰዓት ለፈተና በመዘጋጀት ሶፍትዌር የሚባለው ነገር እንዳያመልጠኝ በሚለው ማለት ነው። ከዛ ከፍተኛ ውጤት አመጣኝ ፈተናውንም and then ሶፍትዌር ገባ። የዛኔ በቃ ረጋ አልኩኝ because I secured ይሄንን ነገር ብዬ ከዛ ብዙ ነገሮችን ኤክስፕሎር ማድረግ ጀመርኩኝ which is ሳይድ ፕሮጀክቶችንም ይሄ አስቱ ውስጥ ያለውንም ክለብ አክቲቪቲ ሶሻል ላይፉንም ብዙ ነገሮችን ከዛም በኋላ ኤክስፕሎር ማድረግ ጀመርኩኝ ከፈርስት ይር ቀጥሎ ያሉት አመታቶች ማለት ነው። አስቱ was amazing። ከዛ በኋላ በጣም ኢንትረስቲንግ። ሶፍትዌር ኢንጂነር ባትሆን ኖሮ ምንድን ነበር እያሰብክ የነበረው? ከአስቱ ሶፍትዌር ኢንጂነሪንግ ባልገባ ፕሮባብሊ ድሮፕ አውት አድርጋለሁ። I will try to do my own thing ወይ ደግሞ ሌላ እነ ሂልኮ ምናምን እንደዛ አይነት ነገሮች ገባለሁ። ግን ኮምፕሊትሊ ሶፍትዌር ኢንጂነር ዳግም መሆን አይቻልም ምናምን አይነት ቢባል my second option was architecture. Architecture it's because I think high school ላይ ቴክኒካል ድሮይንግ ከፍተኛ ውጤት አመጣ ነበር 100+ ምናምን ነበር ማመጣውና maybe that's a good option ብዬ አስባለሁ። So probably architect. Interesting. የሶፍትዌር ኢንጂነሪንግ አለ I think እኔም ልገባ ስል ኢንጂነሪንግ አለ ከዛ ኮምፒውተር ሳይንስ አለ። አሁን I think አሁንም like ምርጫ ያላቸው ሰዎች አሉ 12 ተፈታኞች እና ግራ የሚገባቸው ይመስለኛል ላይ ሁለቱም ጋር አንድ አይነት በኋላ ስራ ላይ ሲወጡ የሆነ ጆብ ዲስክሪፕሽን ሲወጣ በሶፍትዌር ኢንጂነሪንግ /ኮምፒውተር ሳይንስ /ኢንፎርሜሽን ሳይንስ / ተብሎ ነው የሚወጣው እና አንድ አይነት ይመስላል ሁሉም የሚማሩት አንድ አይነት ይመስላልና እንዴት ትለያቸዋለህ አንተ ልዩነታቸውን? Okay, that's a good question. በጣም አሪፍ ጥያቄ ነው and I think ለሚሰማው ሰው በጣም ይጠቅማል ብዬ አስባለሁ። ኢትዮጵያ ውስጥ ኦብቪየስሊ እነዚህ አይነት ነገሮች በጣም ሲሚላር ናቸው። ኦቨርላፕ የሚያደርግ በጣም ብዙ ነገር አለ። ውጭ ሀገር ነው አክቹዋሊ ይሄ ኮምፒውተር ሳይንስ ነው፣ ይሄ ሶፍትዌር ነው፣ ይሄ አይኤስ ነው፣ ይሄ አይቲ ነው ምናምን ተብሎ የሚከፋፈለው እና the major things እኔ የማውቀውን አንደርስታንድ የማድረጋቸው ነገሮች ሶፍትዌር ኢንጂነሪንግ is just a course. It's not supposed to be አሁን አስቱ ላይ ለ5 ዓመት ነው የምንማረው ግን it's not supposed to be like that. ኮምፒውተር ሳይንስ ነው actually እንደዛ አይነት ሌንግዝ ባለው ዴፕስ ውስጥ መማር ያለብን። ሶፍትዌር ኢንጂነሪንግ is basically like boot camp ነገር እንደሚባለው ወይ የአንድ ወር የሁለት ወር አይነት ኮርስ ውጭ ሀገር እንደዛ ነው የሚያስተምሩት። ኮምፒውተር ሳይንስ ግን it's in detail because it's not just ሶፍትዌር ኢንጂነሪንግ ብቻ ሳይሆን ፕሮግራሚንግም ብቻ ሳይሆን ያለው actual theoretical ነገር አለ ሳይንቲፊክ ነገሮችም አሉ። exactly yeah. So the hardware part አለው the maths part አለው the theory part አለው ማለት ኮምፓይለሮችን መጻፍ ከዛ ደግሞ ሃርድዌር አርኪቴክቸሩን CPU አርኪቴክቸሩን አንደርስታንድ ማድረግ AI ነገሮች ላይ ሪሌት ያደርጋል ሮቦቲክስ ላይ ሪሌት የሚያደርገውን በቃ ኮምፕሬሄንሲቭ የሆነውን the main thing ነው የሚያስተምሩት እና የውጭው ማለት if anyone is applying ወደ ውጭ ሀገር you should learn computer science። ካልሆነ ግን እዚህ ሀገር ከሆነ አዲስ አበባ ወይም ኢትዮጵያ ውስጥ ነገር ከሆነ you should just go for software engineering። ምክንያቱም ትንሽ disappointing part two it's like computer science እናስተምራለን ተብሎ
you don't learn something important. So like 5 ዓመት ወይም ደግሞ ዲግሪውን እንደጨረስክ ያን ያክል አላል ወርተት የሆነ ነገር ይዘህ አትወጣም። እንደ ኮምፒውተር ሳይንስ ተማሪ ወይ አክቹዋሊ ኢን ዴፕት አልተማርክም፣ ወይ እንደ ሶፍትዌር ኢንጂነሪንግ ተማሪ ደግሞ ፕሮግራሚንግ ውስጥ በትክክል አልገባህበትም እና ከሁለቱም ላለመሆን ሶፍትዌር ኢንጂነሪንግ is a good option። ከዛ ደግሞ there are like IT እና IS ኢንፎርሜሽን ሪሌትድ ነገሮች አሉ። I have some friends እነዛ አይነት ነገሮች የሚባሉት they're good, they're nice. I think you can talk more about this ብያስባለሁ እና yeah I don't know እነሱን ለምን እንዳልመረጥኩ አላውቅም። አስቱ actually የለውም I think እነዛ አይነት ነገሮች እና what do you think አንተ? I guess እኔም ስልመርጥ መጀመሪያ ኮምፒውተር ሳይንስ ነበር። አዲስ አበባ ዩኒቨርሲቲ ኮምፒውተር ሳይንስ ነበረ ዲፓርትመንት እንትናለን እና ልክ እዛ ከገባም በኋላ ደግሞ ድጋሚ ምርጫ አለ። እዛ ላይ ስንመርጥ ኢንፎርሜሽን ሳይንስ እና የሚባል እንዳለ አላውቅም። ኢንፎርሜሽን ሳይንስ ዲፓርትመንት እኔ የመጀመሪያ ምርጫዬም አዲስ አበባ ዩኒቨርሲቲ ኮምፒውተር ሳይንስ ነበር እና ቀደስ ብሎኛል ኮምፒውተር ሳይንስ እና ሳይንስ ነው ኮምፒውተር ሳይንስ ነው የሆነ ነገር ኮምፒውተር አለ ኮምፒውተሩ ሳይንቲፊክ በሆነ መንገድ ሲፒዩ ምኑም ሁሉ ነገር እንዴት ይፍጠን ይሄ ሳይንቲፊክ ጥያቄዎችን ነው የሚመልሰው ሳይንስ። በጣም ኢንተረስቲንግ ነበር እና ከገባም በኋላ ኢንፎርሜሽን ሳይንስ ከዛ አላቅም ኢንፎርሜሽን ሳይንስ ገባው አላቅም ምን እንደሆነ ምናምን የመጀመሪያ ዓመት ላይ ስንማር ቤዚክ ኮምፒውተር ትምህርቶችን መማር ጀመር። የመጀመሪያው ሴሚስተር ልክ ሴኮንድ ሴሚስተር ሲመጣ ጨራሽ ናቹራል ሳይንስ የሆንኩ ራሱ አልተሰለኝም እና ላይክ አካውንቲንግ አለው ሳይኮሎጂ አለው ማለት አካውንቲንግ ላይክ በስተክል ማለት ነው ካሽ ፍሎ ምናምን ሁሉንም ነገር ትማራለህ። ዘን ሳይኮሎጂ ሎጂክ ቢዝነስ በቃ በደንብ ነው የተማርነው እና ኦኬ ዘን አይ አንደርስታንድ ለካ የቴክኖሎጂ ወርልድ አለ ዘን ደግሞ ኖርማል የሰው ህይወት ሶሻል ላይፍ ነው አይደል? ዘን ሁለቱ አይነት ሰዎችን ማን ነው የሚያግባባው? አንድን ሰው አንድ የቴክ ሰው መጥቶ አንድ ፕሮብለም ለመፍታት ሲሞክር በዛ ሳይድ ያለው የቴኩን ነገር ስለማያውቅ ማስረዳት አይችልም። ይሄ ደግሞ ቴክኖሎጂ በደንብ ያውቃል ግን የሰዎችን የሶሻል ስኪል የለውም እና ሁለቱን የሚያገናኝ ፊልድ እንደሆነ አንደርስታንድ አደረኩት እና ድሮ ላይ ላይብራሪ ሳይንስ ነበር የሚባለው ላይብራሪ ሳይንስ ነበር የሚባለው ትምህርቱ አይደለም ለምን እንደሆነ። ከዛ በኋላ እሱ ዲፓርትመንት ቀርቶ ኢንፎርሜሽን ሳይንስ አዲስ አበባ ዩኒቨርሲቲ ነው ስኩል ኦፍ ኢንፎርሜሽን ሳይንስ የመጀመሪያ እንትን ያለው እና እንደ የተከፈተው ከዛ ኦኬ ዘን አንደርስታንድ ሳደርገው በጣም ኢንተረስቲንግ የሆነ ፊልድ እንደሆነ ያገኘሁት እና ብራዘርም የተማረው ኮምፒውተር ኢንጂነሪንግ ነው እና ባህር ዳር የተማረው እና now I know like ልዩነቶቹ ብዙ ሰዎች ላይ ኮንፊውዥን ሊኖራል እና እሱን አንተም እስቲ እንዴት አንደርስታንድ አድርገዋል የሚለውን ለማየት ነው። like ኮምፒውተር ኢንጂነሪንግ ጋለ ሶፍትዌር ኢንጂነሪንግ ኮምፒውተር ሳይንስ አይቲ ደግሞ ሞር ኦፍ ኢንፍራስትራክቸር ላይ ኔትወርኪንግ ላይ እነሱ እንትን ይላሉና ሁሉም የየራሳቸው ነገር አላቸው ግን at the same time ደግሞ የሚሰሩበት ኤሪያ አንድ አይነት ስለሆነ አንዱ ለአንዱ ያንዱን ኖሌጅ በሆነ ያህል ያውቃል የራሱ ስፔሻሊቲ ቢኖረውም እና ለደንብ ይጠቅማቸዋል ብዬ አስባለሁ ይሄ ቶፒክ እና ሌላኛው ኦኬ አስቱን ጆይን ካረክ በኋላ አስቱ ላይ ብዙ የቴክኖሎጂ አክቲቪቲዎች እንዳሉ ሰማለሁ እና አይ ቲንክ የቂሊንጦ ነው አይደል አስቱ ከሌላ ዩኒቨርሲቲዎች በላይ የቴክኖሎጂ ላይ በደንብ እንትን አለ ነው እንዴት አገኘኸው እዛ ያለው ነገር እና ምን አይነት አክቲቪቲዎች ነበሩ እዛ? ኦኬ አስቱ አሁን ነው እንደዛ የሆነው እንጂ እኔ የገባንበት ባች ላይ ኢትዋዝ ባዶ ማለት መንገዱ ባዶ ነው ግቢው ባዶ ነው ምንም የሚደረግ ነገር የለውም። the most you could do is just way party ማድረግ ወይ ደግሞ ላውንጆች ወይ ደግሞ ዶርም ቁጭ ማለት ነውና ከክላስ ውጪ ማለት ነውና it was completely bad. There is no activity ምንም ላይፍ የሚባል ነገር ራሱ ያለው ነገር አይመስልም ነበር እኛ ስገባና first year-ን አየሁትና I'm not going to spend ቀሪዎችን 4 ዓመታት ዝም ብዬ doing nothing. I'm not the type of person to go out partying ወይ ደግሞ ቁጭ ብዬ ደግሞ waste ማድረግም ጊዜ አይደለም። በዛ ላይ ደግሞ I didn't want like ራሴ ብቻ ኮድ እያደረኩኝ የራሴን ስራ ብቻ እየሰራሁኝ የሆነ ነገር መቀጠል አልፈለኩም። ከዛ I have this I guess mindset ወይም ሀሳብ አለኝ ዩኒቨርሲቲ ሲባል በጣም የተማሩ ሰዎች በጣም ክሪኤቲቭ የሆኑና like minded የሆኑ ሰዎች they're trying to change the world and so እንደዛ አይነት ሰዎች መካከል ውስጥ ከገባሁኝ obviously I have to change the world in some ways ብዬ ነበር ማምነውና
ስገባ ግን it was not like that. Everyone is just obsessed በራሳቸው ነገር ወይ ደግሞ they don't care ወይ በአጋጣሚ ገቡ ናቸው ምናምን ነገር እና በዛው ልክ ደግሞ there are amazing people. ከዛ አየሁኝ አሰብኩኝ for the first year ምናምን I didn't do anything ያኔ ያክል እንትን ነገር አልኩ። ከዛ በኋላ ግን ሶፍትዌር ከገባሁኝ በኋላ I decided like አስቱን 4 ዓመት የምቆይ ከሆነ it has to be something or somewhere በጣም value የማገኝበት ለሌሎችም ሰዎች valuable የሆነ amazing ቦታ መሆን አለበት ብዬ ወሰንኩ። ከዛን ቀን ጀምሮ I started ይሄ ሶፍትዌር ሪሌትድ ኮሚኒቲዎችን ከዛ የአስቱን ይሄ ሶሻል ፕሬዘንስ ራሱ እንትን ማለት ጀመርኩኝ። ቻናል ከፍቼ ለአስቱ ምናምን ፖስት ማድረግ ጀመርኩኝ። ከዛ ሰዎች እንዲሁም በጣም ወደውት at some point በቃ አስቱ ነው የምንሄደው ማለት ጀመሩ። ከዛ ክለብ አክቲቪቲዎችም አሉ። ሰው ከሃይስኩል ጀምሮ አንድ ላይ ጓደኞች የሆንን ዮሐንስ የሚባል ጓደኛ አለኝ እና he's very artistic. He like the Photoshop, the Illustrator, animations, the graphics, the creative guy. So no, the software guy ደግሞ the techie guy ደግሞ እኔ ያለሁኝና ያቀድነው ነገር ነበር እዛ ግቢ ሆነ he will handle everything related to the graphics, to the artistic parts. I will handle everything related to software እና techie parቶች ተባባልን። ከዛን ቀን ጀምሮ እሱ CGI የሚባል ክለብ አለ እዛ which is computer generated imagery ግን ኖርማሊ ስለ ግራፊክሶች አኒሜሽኖች ምናምን ሃንድል የሚያደርግ ነው። it was a club formed እኛ ከመግባታችን በፊት ግን ያን ያክል አክቲቪቲም አልነበረውም አይታወቅም ራሱ ሲጀመር። ከዛ እሱ ያንን ጆይን ያደረገ as a leader ማለት ነው and then he started leading that. So anything tech support related I would go እና I would help him ነገር በዛ ነገር። ከዛ ደግሞ የሶፍትዌር ኮሚኒቲን እንትን ማለት ጀመርኩኝ ክሬት ማድረግ ጀመርኩኝ ኦርጋናይዝ ማድረግ ጀመርኩኝ ተማሪዎችን ከሄዶች እና ዲፓርትመንት እንትኖች ጋር ከዛ ፕሮጀክቶችን መምጣት ጀመርን ክሪኤቲቭ የሆነ ነገር ማድረግ ጀመርን ምናምን ነገር and he would help me with the graphics related ነገሮች ባነርስ ማስታወቂያ ሎጎስ ምናምን ነገር። so second year እንደዛ አለፈ እንደዛ አይነት ነገሮችን በማድረግ and ለካስ አስቱ ላይ የነበሩት ሰዎች they are amazing ሰዎች እንደዛ አይነት like community ስላልተሰራላቸው ነው እንጂ they were incredible በጣም ጎበዞች ናቸው በጣም ታለንትድ ናቸው በቃ like they are the best people እኔ በጣም ነው የምወዳቸው በተለይ የኔ ባቾች they're incredible እና I love them በጣም እና ከዛ ይሄ ኮሚኒቲ እንትን ስንል everyone started joining ብዙ ነገር መሰራት ተጀመረ like the CGI club ውስጥ በጣም amazing ነገሮችን መስራት ጀመሩ the graphics the animations the movies የሚሰሩት ነገር እንዳለ በጣም amazing መሆን ጀመረ። ከዛ ደግሞ በሶፍትዌሩ which is በኔ ሳይድ ያለው ነገር ሰው ተማሪዎች የሚሰሩት ነገር አብረን ኮላቦሬት የምናደርጋቸው ፕሮጀክቶች ለግቢው የምንሰራቸው ዌብሳይቶች አፖች ምናምን ነገር ጌሞች ምናምን በጣም እንትን እያሉ መጡ በጣም amazing መሆን ጀመሩ። so አስቱ ያን ያክል ክላስ it doesn't take ያን ያክል time. so ሮብ ከሰዓት ማንዳቶሪ ነፃ ነው ለሁሉም so you're supposed to attend ኢቨንቶች ቶኮች ምናምን ስፒች ምናምን ነገር ሲኖሩ ምናምን ነገር ማለት ነው። so እኛ we use that time ነፃ ታይም ካለን ኢቨንት እናዘጋጃለን ወይ ወደ ክለቦች ኢንቫይት እናደርጋቸዋለን ሰዎችንም ኢንቫይት እያደረግን they'll share experiences ምናምን ነገር ያ ነገር እያደገ every new batch join እያደረገን መጣ ምናምን ነገርና at some point በቃ like it's fully organized እና fully assembled ሆነ በጣም like ቀውጤ የሆነ ኮሚኒቲ ሆነ and በጣም amazing community መሆን ጀመረና ስራም መምጣት ጀመረ በዛው ልክ። so like አላ ወደ new opportunities ምናምን ሲመጡ I would pass it on to club ውስጥ ላሉ ሰዎች የፊልም እና ግራፊክስ ነገር ሲመጣ ወደ እነሱ ሶፍትዌር ሲመጣ ወደኛ እያለን ሰዎችም መጠቀም ጀመሩ ተማሪዎች ምናምን ነገር እንደዛ እያደገ መጣ and በዛው ልክ ደግሞ ሌሎች ክለቦችን ፎርም መደረግ ጀመሩ። so የብሎክቼን የቡክስ በጣም ብዙ ናቸውና እንደዛ አይነት ነገሮች ፎርም ማድረግ ጀመሩ and then the biggest one we started ምንድን ነበረ የአስቱ ቴክ ፌስት የሚባል ነገር ጀመረ። so it's like ብዙ ክለቦች ካሉ ውስጥ አንድ ላይ እንሆንና አንድ ትልቅ የሆነ ኢቨንት ማዘጋጀት ጀመረ። it's a tech fest. so it's a festival we invite technology እና design related ሰዎችን and አስቱ ውስጥ ትልቅ ኦዲቶሪየም አለ እዛ እናዘጋጃለን። so the CGI team በግራፊክስ ነገር ይረዳል the software team የሆኑ ፕሮዳክቶችን ይሰራል ምናምን ነገር ሌሎችም አሉ እነሱም ያግዙናል ምናምን ነገር and the first one happened
and then the second year ሌላ happen አደረገ እየተለቀ ከዛ ትላልቅ ሰዎች እነ ሰለሞን ካሳን እነ አዲስ አለማየሁ ብቻ ኢትዮጵያ ውስጥ ኖትብል የሚባሉ ሰዎችን ኢንቫይት ማድረግ ጀመርን። በፊልም ኢንዱስትሪ ያሉ፣ በሶፍትዌርም ያሉ፣ በሌላም ቦታ ላይ ያሉትን and then በጣም ትልቅ መሆን ጀመረ። አዲስ አበባ ዩኒቨርሲቲ ያሉ ሰዎች መምጣት ጀመሩ ከኛ፣ ከሌሎች ግቢ ያሉ ሰዎች ወደኛ መምጣት ጀመሩ። and they started እኛን ሪክሩት አድርገው እነሱ ግቢ ላይ ምናምን እንደዚህ እንድናግዛቸው ማድረግ ጀመሩ ምናምን ነገር። ከዛ አዲስ አበባ ዩኒቨርሲቲ ኢቨንት ማዘጋጀት ጀመረ፣ ሂልኮ ጀመረ፣ ሌሎችም እነ ሴንት ሜሪ ምናምን ጀመሩ። and እንደዛ እየተስፋፋ ሄደ። so አስቱ ላይ ኖርማሊ without the community it's completely empty now. like ባዶ ነው። ምንም የሚደረግም ነገር የለም፣ ምንም ጠቃሚም ነገር የለም ጊዜ የምታሳልፍበት። እኔ ደግሞ I did not like that, so I had to make a difference አልኩኝ። I did ገባኝ። ጓደኞች ቲሞች በጣም አሜዚንግ ሰዎች ነበሩ፣ እንደኔና ከኔም በላይ ድራይቭ የነበራቸው። so አብረን ስንሆን ደግሞ በጣም ተቀጣጠለና በጣም አሜዚንግ ነገር መሆን ጀመረ ማለት ነው። so እስካሁን ድረስ አሁን እኔ ተመርቄ ወጥቼ እንኳን they're doing በጣም ቀውጢና አሜዚንግ ነገሮች ማለት ነው ግቢ ላይ። so mostly የነበረው ኢኮሲስተም እንደዛ ነበር። አሪፍ ነው። እኔ እየተማርኩ እንደዚህ ነገር ብዙ አልነበረም አዲስ አበባ ዩኒቨርሲቲ እና አይ ዊሽ እንደዛ ቢኖር። ብዙ ጊዜ እኔ ምለው ሰው በህይወቱ በጣም ብዙ ታይም የሚያገኝበት ህይወቱ ታይም አይ ቲንክ ትምህርት ቤት ግቢ ይመስለኛል። እና የሆነ ከወጣ በኋላ ስራ ነው ላይፍ ብዙ ነገር ቢዚ ያደርጋል። ግቢ የሆነ የምትማርበት ታይም አለ፣ ከዛ በጣም ብዙ ፍሪ ታይም አለ፣ ክላስ ማይኖርባቸው ብዙ ታይሞች አሉና እነሱን ታይሞች ይዘር ዝም ብለህ ታጠፋዋለህ ወይ ደግሞ የሆነ ጥሩ ነገር ላይ እንትን ትሏለህ። እና እኔ ብዙ ጊዜ ብዙ ቦታ የምለው ነገር ነው ላይክ ትምህርት ቤት ላይክ ዩኒቨርሲቲ ያላችሁ ተማሪዎች በቃ ትልቅ ታይም ነው ላይክ በደንብ እንዲጠቀሙበት እና ከዛ ደግሞ ኢንቫይሮንመንት ደግሞ ነገ ለሚኖርህ እንትን በጣም ኢምፓክት አለው እና የዛ የምታሳልፈው ነገር እንዴት ነበረ ያንተ? እንዴት አገኘኸው ያን ኢንቫይሮንመንት ለአሁን ላለህ እንትን ሼፕ ለማድረግ? መጀመሪያ ላይክ የሆነ ጊዜ አዲስ አበባ ዩኒቨርሲቲ ኢንቫይት አደረጉንና እኔ ሊዲያ እና ሌሎች ሰዎችም ነበሩ አይ ቲንክ ብቻ ከአስቱኔ እና ሊዲያ የምትባለን ሰው ሁለታችንም የክለብ ሊደሮች ነን እና ለኢቨንት ኦርጋናይዘሮች ነን። በቃ we're like the coordinators, the main people እዛ ጋር ያሉት ነን እና ኢንቫይት አደረጉን። ከዛ አዲስ አበባ ዩኒቨርሲቲ ምናምን ሄደን እንትን ስል they were so excited እና ኮሚኒቲ ግን የላቸውም እና I felt bad። በቃ ሁሉም ሰው መጥቶ ሲያናግረኝ ምናምን ነገር I wish አስቱ ብትሆኑ ኖሮ ምናምን ነበር እያልኩኝ የነበረው እና I had this standard ለአዲስ አበባ ዩኒቨርሲቲ በቃ it's the best, it's like the Stanford of Ethiopia ምናምን ብዬ ነበር ማስበው እና ኮሚኒቲ አለመኖሩ እና ደግሞ like ተማሪዎች ደግሞ ይፈልጋሉ እንዲኖር for no reason ግን የለም እና አዝኜ ምናምን ነገር ነበረ and it's በጣም impactful ለኔ ብቻ ደግሞ አይደለም I've seen it in everyone። እነዚህ ነገሮች ላይ ፓርቲሲፔት ያደረጉ ሰዎች ላይ አሁን after graduation ያላቸው ኢንፍሉዌንስም ያላቸውም ኮኔክሽንም ያላቸው ኦፖርቹኒቲ በጣም አሜዚንግ ነው። አንደኛ ነገር you learn team it depends ምን አይነት ነገር ስትሰራ እንደነበረ ግቢ ውስጥ ግን ከቲም ጋር መስራትን በጣም ያስተምራል። if you're a team leader ደግሞ በጣም ሊደርሺፕን የሚያስተምርህ ነገር ነው። ማኔጅመንትን በጣም የሚያስተምርህ ነገር ነው። ሲጀመር ኢቨንት ብቻ ኦርጋናይዝ ማድረጉ it's a huge thing። በጣም ብዙ ሙቪንግ ፓርቶች አሉ። ስፖንሰሮች መፈለግ አለ፣ ሃንድሊንግ ዘ ካሽ አለ፣ ይሄ ሪሲቱን ሃንድል ማድረግ፣ ጌስቶችን፣ ፕሮግራሙን ምናምን ነገር እና ብዙ ተች ፖይንቶች አሉ። በጣም ብዙ አሉ እና it challenges you በጣም ነው ቻሌንጅ የሚያደርግ። ሲቀጥል ደግሞ አብረሃቸው የምትሰራቸው ሰዎች they're also incredible and they have high standards። so በአንተ ስታንዳርድ ብቻ አይደለም አሁን እንትን እያልክ ያለው everyone's high standard አብሮ ነው እዛ ቦታ ላይ ያለው እና you try to reach that። እኛ ደግሞ በጣም ነው ፑሽ የምንደራረገው እርስ በርስ። አሁን እኔና ሊዲያ ቁጭ ብንል we're just pushing each other on the እስከምንችለው ድረስ በጣም high standard ስላለ ማለት ነው እና that's a good environment to be in. it's a positive environment እዛ ውስጥ ለመሆን እና እኔ I think በጣም ነው ኢንፍሉዌንስ ያደረገኝ። መጀመሪያ ብዙ ሰዎችን እንድተዋወቅ አድርጎኛል። some kind of influenceም እንዲኖረኝ አድርጎኛል እና that's something I couldn't have gotten like ያለ ክለቡ ያለ ምናምን ነው
ማይሆን ነገር ነው ብዬ ነው የማስበው። ያ ነገር በጣም ብዙ ሰዎች ጋር ኮኔክት እንዳደረግ አድርጎኛል። እነ ሰለሞን ካሳ ምናምን አሁን ቴክስት ኮል ወይ ወይም ደግሞ ብደውል ምናምን ማገኛቸው አይነት ሰዎች ምናምን ሆነዋል እና ዳትስ ኢንክሬዲብል ለኔ። ያለ እንደዚህ አይነት ኢቨንቶች ማላገኘው ነገር ነበረ እና ሊደርሺፕ ላይ በጣም አስተምሮኛል። ኢቨን ታይም ማኔጅመንት ላይ፣ ፕሮዳክቲቪቲ ላይ፣ ከሰው ጋር አብሮ መስራት ጋር በጣም ያስተማረኝ ነገር፣ ኢቨን ክሪኤቲቪቲ ላይ ራሱ በጣም ያስተማረኝ ነገር ነው እና ለእኔ ብቻ ሳይሆን ኤቭሪዋን ወርኪንግ አብሮን በጣም የረዳኝ ነገር ነው ብዬ ነው የማስበው። ግቢ እያለ በቃ ሚስ አረኩት ወይ ደግሞ ማድረግ ነበረብኝ ብለህ ሪግሬት የምታደርገው ነገር አለ? ግቢ ላይ ሞስትሊ አምናተ ማይነፍ ሪግሬትስ ምናምን ሪግሬት ላለማድረግ እሞክራለሁ። ግን I guess on a personal level ከሄድኩኝ I wish I was like more a devout Christian born earlier on በጣም ደስ ይለኝ ነበር። Mostly I came to know God አራተኛ ዓመት ላይ የዛኔ ነው ቃል like oh I have to follow በትክ I have to change my lifestyle ምናምን የሚለውን ነገር ያወቁት አራተኛ ዓመት ላይ ነው። ከዛ ድረስ ግን it was like spiritually dead የሆነ ላይፍ ነበር እና my one regret is just genuinely I wish I started earlier because God is amazing and I wish I experienced him earlier on የሚለው ነገር so that's my one regret። ከዛ ውጪ I had nothing። በጣም ኢንተረስቲንግ እንደውም አንድም ጥቂቃለሁ እያሰብኩት እሱን ነበር ነው ብዙ የቴክኖሎጂ ላይ ያሉ ሰዎች ውጭ ሀገርም እዚህ ሀገርም ያሉ ሰዎች ስናይ ብዙ ሰው ይሄ ከስፒሪቹዋል ላይፍ የመራቅ ነገር አለና እንደውም በቃ ላይክ አንዱን ካያስ ከአንዱን አቲዝም አይነት እስኪመስል ድረስ አለና ለምን ይመስላል እንደዛ? ሰው የተማረ ሰው ወይ ደግሞ በቃ ውጭ ያለ ሰው ወይ ቴክኖሎጂ ሰው ምንድነው መሰለክ የሚያስበው በምታደርገው ነገር ላይ እና በምትሰራው ነገር ላይ ስለ እግዚአብሔር የምታስብ ከሆነ ስለ አምላክ የምታስብና ስፒሪቹዋል የምትሆን ከሆነ there are some things morally wrong የሆኑ ግን ማታደርጋቸው ነገሮች ግን አሁን ውጭ ሀገር ላይ because እግዚአብሔርንና ስፒሪቹዋል ነገሮችን ኢንቮልቭ ስለማያደርጉ let's just take ለምሳሌ the porn industry እንበለው እና just ከቪዲዮዎቹ ውጪ ያለ ሌላ ቴክኖሎጂካል ፕሮግረስ አላቸው in the robotics አለ in the simulations አለ ምናምን if you're like a Christian it's something you will not explore ሲጀመር ኤክስፕሎር አታረጋም ኤክስፕሎሬሽንን ይገድባል ብለው ነው የሚያስቡት ሞራሊ ሮንግ ነው ብለህ ታስባለህ it's a sin ብለህ ታስባለህ ምናምን እነዚህ አይነት ነገሮች ኤክስፕሎር ስለማታረጋቸው generally as a human civilization we're not going to progress ብለው ያስባሉ even አስተሳሰብህ ላይ just ዝም ብለህ as a scientist ቁጭ ብለህ ነው የምታስበው አይደል as a theorist ምናምን ስታስብ ነገሮችን when you involve morally right እና morally wrong የሆነ ነገር ይሄን ሰውን ይጠቅማል ወይ ነው ኃጢአት ነው አይደለም ብለህ ስታስብ they think ያ ነገር አስተሳሰብን የሚገድበው ነገር or የሚያቆመው ነገር ነው ብለው ያስባሉና በጣም ታዋቂ ማቴማቲሻን አለ የኦክስፎርድ ጆን ሌነክስ የሚባል he is incredibly smart በጣም incredible ነውና ምን አደረጉት ኖቤል ሎሬቶች ናቸው እና ኢንቫይት አደረጉት የሆነ ፓርቲ ነው ምናምን ጠሩት ቁጭ አለ ከዛ ቁጭ አደረጉትና አወሩት ከዛ እሱ ስለ እግዚአብሔር ያወራቸዋል እምነታችሁ እንዴት ነው ምናምን ነገር ይላቸዋል ከዛ everyone gives him የሆነ ሉክ ከዛ በኋላ ግን መጨረሻ ላይ አንደኛው ኖቤል ሎሬት ወደ ክፍሉ ይጠራውና አንድ ሁለት ሰዎችን ምናምን አብሮ ይጠራል ከዛ ቁጭ አደረገና ጆን አንተ ስለ እግዚአብሔር የምታወራውን ነገር እንዳለ መተው አለብክ መቅረት ያለበት ነገር ነው በሳይንቲፊክ ላይፍህ ላይ ወይም ካሪርህ ላይ ማደግ የምትፈልግ ከሆነ ይሄንን ፌት የምትለውን ነገር ይሄን ስፒሪቹዋል ነገር የምትለውን ኮምፕሊትሊ መተው አለብህ ብለው አስጨነቁት ጆንን ማለት ነው and John was like እሺ ማለት በጣም የሚያከብረው ሰው ነው ይሄ ኖቤል ሎሬት እና በጣም ታዋቂም ሰው ነው እና እንደዚህ አይነት ሰው አሁን እኔ በጣም ማደንቀው ሰው በጣም ኤም የማደርገው ሰው እንደዚህ ማድረግ አለብህ ቢልህ ቀላል ዲሲዥን አይደለም just because እኔ አማኝ ስለሆንኩኝ የምጠራጠረው ነገር ነው በቃ የግድ stubborn ሆናለሁ የምትለው ነገር አይደለም በጣም የምትጠራጠረው ነገር ነው ምክንያቱም ካንተ የሚበልጥ ሰው ነው ኢንተሌክቹዋሊ አሸንፏል ኖቤል ሎሬት መሆን የምትፈልገው አይነት ሰው exactly yeah ከዛ ጆን was like ፈራህ ደነገጠ ግን እሺ what do you have to offer ወደኔ ማለት እግዚአብሔርን ብታው አንተ ኦፈር የምታደርግልኝ ነገር ምንድነው ምናምን ነገር ይለዋል ከዛ ሰውየው
he tells them a bunch of ሰዎች ይሄን ሳይንቲስት ይሄንን ፊሎሶፈር ይሄንን መጽሐፍ ምናምን ኦፈር አድርግልሃል ህይወትን ይለውጥሃል ምናምን ነገር ይላል። ከዛ ጆን is like በቃ ይሄን ይቅርብኝና እግዚአብሔር ምን ኦፈር እንደሚያደርግልኝ ማየት ፈልጋለሁ ብሎ he leaves that room ለዛን ሰዎች ትቷቸው ይወጣል ምናምን ነገር። ከዛ በኋላ ጆን he is not ይሄ ሁሌ ዝም ብሎ አላ በሳይንቲፊክ ኮሚኒቲ ላይ ብቻ ያለ ሰው አልነበረም። he's an incredible በጣም ጂኒየስ የሆነ ሰው ነው። ግን እምነቱን ማሳየት ጀመረ። በመሄድበት ቦታ ሁሉ ሼር ማድረግ ጀመረ ምናምን ነገርና I need you to think አሁን ለምሳሌ አንተ ያ ሁለቱ ጆን እና ኖቤል ሎሬት ያላቸው ሮል ቢለዋወጥ ኖሮ ለምሳሌ ጆን ኤቲስት ቢሆን ያኛው ክርስቲያን ቢሆንና አንተ እንትን ካልሆንክ አለ አይደለ እግዚአብሔርን የምታመልክ ካልሆነ ስራ አይሆንልህም ማይሳካልህ ነገር ነው ምናምን ብሎ ቢናገረው ኤቲስት እንትን ይከሰዋል። ያ ሰው ስራውን ያጣ ነበረ። በተለይ ውጭ ሀገር this is a big deal። ግን በሪቨርስ ስለሆነ ነው ምንም ነገር ያልተፈጠረውና ጆን was like ወጣ ምን አለ ምናምን። ከዛ በኋላ ግን እግዚአብሔርን ሪፕሬዘንት የሚያደርግ ሰው ሆነ። he is now በጣም loved። ያ ኖቤል ሎሬት he's dead and የጆን life is an inspiration ለብዙ ሰዎች and የሚሰራቸውም ስራዎች የሚጽፋቸው መጽሐፎች እስካሁን ድረስ በጣም ኢንፍሉዌንሻል የሚባሉ የክርስቲያን ነገሮችን የማትስ ነገሮችን የኢኮኖሚክስ ነገሮችን የሚሰራ ሰው ነው እና የሱ ስቶሪ በጣም እንትን ያደርገኛል ኢንፍሉዌንስ ያደርገኛል። አንደኛ ምክንያቱም በቴክ ላይም it's the same thing የትን ቦታ ኢቨን አዲስ አበባ ውስጥ ኢቨን እኔ ያለሁበት ኮሚኒቲ ውስጥ እንኳን በጓደኞቼ መካከል ኤቲስቶች አሉ። so like ኮንፍሮንት ያደርጉኛል። የነሱ ኢንቴንሽን it's not like ዳግምን ክርስቲያን አለማድረግ ምናምን አይደለም። they genuinely think እግዚአብሔር የሚባል የለም and they genuinely think I'm wasting my time እና ከልባቸው የሚያስቡት ነገር ነው። ስለዚህ መጣው ሊከራከሩ ይሞክራሉ። ይሄ ውሸት ነው፣ ይሄ ሊሆን አይችልም፣ እግዚአብሔር የሚባል ነገር ሊሆን አይችልም ምናምን it's happen የሚያደርግ ነገር ነውና even እኛ ጋር መካከል ያለ ነውና probably አንተም ጓደኞች መካከል የሚኖር ነገር ነውና I do not like it ምንም። ምክንያቱም እኔ ማምነው ነገር እግዚአብሔር በሰው በሂውመን ሲቪላይዜሽን ውስጥ በተለይ በፕሮግረሳችን ላይ በጣም ትልቅ ነገር ተጫውቷል ብዬ አስባለሁ። I don't think he's just spiritually ብቻ ኢንፍሉዌንስ የሚያደርግ ሳይሆን ቴክኖሎጂክ ላይም ሳይንቲፊክ ነገሮች ላይም ኢንፍሉዌንስ የሚያደርግ ፐርሰን ነው ብዬ አስባለሁ እና there is no reason እሱን ከዛ ነገር ውስጥ ለማስወጣት። in fact I believe የሚያምን ሰው አይምሮ ብሩህ ነው ብዬ ነው የማምነው። ከማያምን ሰው የበለጠ ያምናል። እንትን ክሊር የሆነ ማይንድ አለው። በጣም የሚያስተውል ሰው ነው ብዬ ነው የማስበው እንዲያውም እና ደግሞ ሊታፈርበት የሚገባ ነገር ነው ብዬ አላስብም። ሰው ባለማመኑ የሚኮራ ከሆነ ሌላ ሰውን የሚናገረው ነገር ከሆነ በማመኔም there is no reason የሚደብቀው ነገር መሆን የለበትም እና ከውጭም ሰዎች ጋርም ሳወራ በተለይ ሲሊኮን ቫሊ ካሉ ሰዎች ጋርም ሳወራ እንደዚህ አይነት ሲሚላር ኬዝ ነው። if you have a company if you talk about faith በጣም አፌክት ያደርጋል። ምክንያቱም ውጭ ሀገር እምነትህና ሪሊጅንህ it's almost linked በተለይ ሳን ፍራንሲስኮ ውስጥ it's linked to your stock price ወይም የካምፓኒ ቫልዩ ጋር በጣም እንትን ይላል because it's a political issue እነሱ ጋር እና I'm the founder of this company ግን I am a Christian ካልኩኝ it's a bad thing automatically it's መጥፎ። in fact አንዳንድ ሰዎች ሲቪህን ሲያዩ ሲቪ ምናምን ፖርትፎሊዮን ያዩና if there is anything related to Christianity you're automatically dismissed because they think extremist የሆንክ ነው የሚመስላቸው የሆነ ሴኩላር ኢንቫይሮንመንት ለመፍጠር ከማሰብ ግን at the same time ደግሞ ሌሎቹ ደግሞ የተፈቀዱ ነገሮች እያሉ ይህንን አለመፍቀድ ትንሽ ባያዝ it doesn't make sense and I do not like it እና ደግሞ ያው God is good and ማለት ክርስቲያኒቲን as just a religion ባትወስደው እንኳን it's a healthy lifestyle ብለህ ብትወስደው እንኳን it's a beautiful lifestyle ሰው ዮጋ ሜዲቴሽን እንትን ምናምን ይወስዳል አይደለ they're just የሆነ helpful ነገሮች ናቸው it's the same way Christianity ዝም ብለህ ብትወስደው እንኳን it's a very beautiful it's a simple በጣም straightforward honest የሆነ መንገድ ነው and there's no reason to reject that yes ከዛ and I personally decided በተለይ 4ኛ ዓመት ላይ ነው ዲሳይድ ያደረኩት በትክክል የዛኔ ነው እግዚአብሔርን በትክክል ያወቅኩትና I want to be a Christian እግዚአብሔርን የምደብቀው ነገር መሆን የለበትም። ምክንያቱም ሰው ገርልፍሬንዱን ወይ ሚስቱን በአደባባይ ሴሌብሬት ያደርጋል
ወይ እናትና አባቱን ሰለብሬት ያደርጋል በትክክል ወይም የሰራውን ፕሮዳክት በጣም ነው ቲሸርት አሰርቶ some people even tattoo themselves ምናምን እንደዛ አይነት ነገር I didn't want to be እንደዛ አይነት ሰው እኔ እግዚአብሔርን ነው ፕሬዘንት ማድረግ የፈለግኩት ነገር እና መደበቅ አልፈልግም አልኩኝ I started speaking so ቴሌግራም ቻናል ላይ የሚሆን ሊንክድን ሎች ላይ ትዊተር ላይ የሚሆን ኢቨን ፖድካስት ላይም ስኖር I talk about God because I think it's an important topic to talk about and it's a good topic to talk about too ብዬ ነው ማስበው እና ለእኔም የረዳኝ በቃ ማይ ፐርሰናል ቴስቲሞኒ ያለበት እግዚአብሔር ሲረዳኝ አይቻለሁ ስለዚህ I will just genuinely tell you አንተን የሚረዳ ከሆነ ይረዳል ካልረዳህም አልረዳኝ ማለት it's honest ስለዚህ እንደዛ ብዬ አስባለሁ በጣም ደስ ይላል ኢንስፓየር የሚያደርግ ስቶሪ ነው የገጠመህ ነገር አለ ላይክ ብዙ ሰዎችም ሊገጥማቸው ይችላል የራሳቸው ሃይማኖት ግን የትኛውም ፌዝ ይሁን ፌዝ እና ወርክ ኢንቫይሮንመንት ላይ ሊሆን ይችላል ኦር እንዳልከው ስራ ለመቀጠር ስትሞክር ሊሆን ይችላል የገጠመህ ነገር አለ ከዛስ እንዴት አለፍኩ ያንን ነገር እንዴት ሃንድል አደረከው እሺ ሞስትሊ የውጭ ስራ ላይ አፕላይ ሳደርግ የኔ ዌብሳይት አለ dagmaibabi.com የሚል አለ so my portfolio ነው እንዳለ ያለበት እና there are also verses ወይም ደግሞ Christian projects specifically Christian projects ብዬ ያሳየዋቸው ነገሮች አሉና there are some jobs that declined just because of that and they tell you ደግሞ they're very honest about it because of this because I think you're an extremist ምናምን ተብሎ ነው እና እንደዚህ አይነት ነገሮች አጋጥሞኝ ያውቃሉ ከሌሎች ቴክ ሰዎች ጋር ደግሞ ሳወራ most I guess አብዛኛው በተለይ currently the tech people are like spiritually kind of low ነገር ነው ዝቅ ያለ ነው ወይም ደግሞ ምንም ስፒሪቹዋል ነገር የሌላቸው አሉ ሰው የሚንቁ ሰዎች አሉ they think አሁን እኔ ስለ እግዚአብሔር ብቻ ስላወራኝ ዳግም እኮ ብዙ አያውቅም ዳግም እኮ ኮድ ማድረግ አይችልም ኮድ ቢያደርግ እንኳን he's not as great as ይሄ ሰው ያ ሰው ምናምን ብለው ዝቅ የሚያደርጉ ሰዎች አሉ it happens in conversations ላይ ማየው ነገር ነው አንዳንድ ሰው ደግሞ they're nice enough to try to convince me ስህተት ነክ ማመን የለብህም ምናምን እያሉ they try to convince me ግን ለእኔ በጣም ያሰብኩበት ነገር ነው and genuinely ማምነው ነገር ነው like it's an honest it's a true thing ብዬ ራሴ ያየሁት ነገር ስለሆነ I'm very confident about it and I'm willing to risk that ደግሞ የትም ቦታ ቢሆን ብንነጋገርም it's fine I don't want everyone to be a Christian so that's not the aim is የኔ ስራ just to tell you about it ነው ወይም ዊትነስ ለማድረግ ነው የኔ ስራ እና that's the thing so ኔጌቲቮቹ ያን ያክል ነው some people go like ለመሳደብ ምናምን ይሞክራሉ which is nothing actually ያን ያክል big deal ያልሆነ ነገር ነው at some point ሁሉም ሰው ስታንድ የሚያደርግለት የሆነ የራሱ አቋም ይኖረዋል ብዬ አስባለሁ አንተ ክርስቲያኒቲ ሊሆን ይችላል የሆነ ሰው ደግሞ የሆነ ነገር ሊሆን ይችላል ግን ሁሉም ሰው መኖርም አለበት ምንም ስታንድ የሚያደርግበት ነገር ከሌለ ሁሉም ነገር እንትን እያለው ነው የሚሄደው እና I think that's a good thing ደስ ይላልና እስኪ እንመለስና የዩኒቨርሲቲውን ሶ እሱን ነው ላይክ ሚስቴክ ወይ እንደ ሪግሬት ባትለውም እንደ ባረገው ነበር ብለህ የምታስበው ከዛ ደግሞ በጣም I did good ብለህ የምታስበው ይሄን በማድረጌ ደግሞ I did good ብዬ የማስባቸው ነገሮች ግቢ ላይ I was like የክላስ ሬፕ ነበርኩኝ and የሶፍትዌር ሬፕ ነበርኩኝ ኢንታየር የሶፍትዌር እንትኖች ከዛ ደግሞ ኢቨንቶች ክለቦች ላይ I was literally in every club basically like in the lead position ወይ ደግሞ in the counseling position ምናምን ነበርኩኝ እና that takes a lot of efforts በጣም ብዙ effort ያስፈልገዋል it takes a lot of energy የራስ አይምሮ ባህሪ ራሱ በጣም አፌክት የሚያደርገው ነገር ነው እና I think I did great እዛ ነገር ላይ እግዚአብሔር obviously ረድቶኛል ግን I think that was my በጣም properly outshine ያደረጉበት ቦታ ምክንያቱም ክላሳችንን I organized it in a way where አለ አይደለ ወይ 2 ቀን ወይ 3 ቀን ጠዋት ላይ ብቻ ነው የምንማረው ቀሪውን እንደፈለገን የምናደርግበት ነው which is helpful ሰው የራሱን ስራ ይሰራል ወይ ደግሞ ይማርበታል ወይ ኢቨንቶች ወይ ክለቦች ላይ ፓርቲሲፔት ያደርጋል ከዛ በኋላ ደግሞ የራሴ ባህሪ ያለ I think አንድ ነገር አሪፍ መሆን አለበት ካልኩኝ I go እስከ መጨረሻው ድረስ ያ ነገር አሪፍ እስኪሆን ድረስ እና ክለቦች ላይም እንደዛ ነበር I invested everything so like third year ላይ CGI has to be the best አልኩኝ
I gave it all. It became really amazing. አራተኛ ዓመት ላይ እንደዛ እዛ አምስተኛ ዓመት ላይ የስፔስ ክለብ ምናምን አለ it has to be great አልኩ I invested everything it became great እና በዛ አይነት ነገሮች ላይ I think I did good ብዬ አስባለሁ and ውጤቴንም አሪፍ በዛ በኩል ለማስኬድ መሞከሬ I think that was great ብዬ አስባለሁ አሪፍ ነው ውጤት ስትል አሁን ወጥተህ ስታየው የምር ውጤት በጊዜው ያለው ይሄ ዩኒቨርሲቲ መታመጣው ውጤት አሁን ኢምፓክት አለው ብለህ ታስባለህ? So I just have በጣም simple perspective on this now. መንግስት ሰራተኛ መሆን የሚፈልግ ሰው ውጤቱ ላይ በትክክል መስራት አለበት because አሁን ንግድ ባንክ ምናምን 3.5 እና ከዛ በላይ ነው የሚቀበሉት እና they specifically ask you ግሬድህን because የራሳቸው ያሉበት ሲስተም ነው አይደለ ምክንያቱም የትምህርቱ ኤዱኬሽን ሰስቴን እንዲያደርግ they need you ውጤትህ አሪፍ እንዲሆን እዛ ውስጥ ገብተህ እንድታልፍበት ምናምን ይፈልጋሉ ከዛ ውጭ ግን የሚፈልግ ሰው it really does not matter ሲታይ እኔ ተጠይቄ አላውቅም anyone around me ተጠይቀው ሰምቼ አላውቅም አይቼም አላውቅም there are some specific የሆኑ ኢቨንቶች ስፔሲፊክ የሆኑ ትምህርት ቤቶች ከዚህ አውትስታንዲንግ ተማሪ መሆን አለብህ ወይም ደግሞ ከፍተኛ ውጤት ማምጣት አለብህ ምናምን ብለው የሚጠይቀዋሉ እና unless you're aiming for those things it's not a big deal ብዬ አስባለሁ my personal thing ግን ማስበው ነገሮችን ፓራለል ማስኬድ የምትችል ከሆነ I think you should do it አሁን ለእኔ ግቢ ላይ ውጤትን አብሮ ማስኬድ ቀላል ነገር ነበረ የከበደኝ ነገር አልነበረም ያን ያክል ኤፈርት ማስቀምጥበት ነገር አልነበረም ፈተና ነገር ሆኖ ዛሬ ማጠናው ነገር ነው ምናምን it was an easy task ስለዚህ if I could do it I would do it ብዬ ያስኩት ነገር ነው so I think it's just aim ለምታደርገው ነገር you should just work for it ብዬ አስባለሁ እንጂ on overview ሲታይ ውጤት unless ትምህርት በጣም amazing ያልሆነ መሄድ ነገር ካልሆነ በስተቀር ያን ያክል ኢምፓክት የሚያደርግ ነገር አይደለም ብዬ ነው ብዙ ሰዎች I think ይሄ ባላንስ ይመስለኛል ዋናው ነገር ውጤት ላይ በጣም አታተኩርና ሪል ወርልድ ውጭ ያለውን ነገር ትረሳለህ ከዛ ስትወጣ ትምህርት ቤት እንደምታውቀው የሚያስተምር ያው የወዛ ላይ የተቀመጠው ነገር ነው ስትወጣ የሚገጥምህ ሌላ ስለሆነ ማለት ስትወጣ ምንም ማታክ ከሆነ ደግሞ በጣም ከባድ ነው የሚሆነውና I think የተማርክ ከዛ ደግሞ ውጭ ያለውን ነገር ላይፉንም ደግሞ ብታየው ይሄ ላይክ ስራ ላይ ያለውን ነገር ምናምን ነገር ብታየው ሁለቱም ባላንስ ቢደረግ ከተቻለ ሁለቱም አሪፍ ቢሆን ካልሆነ ግን አትሊስት ባላንስ ቢሆን የሚል እኔ እንደዛ ነው ማሰበው እና completely ትምህርት ውስጥ ብቻ ኢንቨርስድ መሆን it's completely wrong like ስህተት ነው ጥሩ ነው ምናምን ጉብዝና ነው ምናምን completely ስህተት ነው you have to do something አይደለ ከትምህርት ውጪ ወይ የሆነ ስኪል ወይ የሆነ ታለንት ወይ የሆነ ፐርሰናሊቲ ዴቨሎፕ ማድረግ አለበት ካልሆነ it's pointless የምትሰራው ውጤት የሆነ አለ አይደለ አሁን በተለይ ውጭ ሀገር ምናምን ነገር it's not just your grades አለ አይደለ አንተ ማን እንደሆንክ ከምን አይነት ሰዎች ጋር መስራት እንደቻልክ ምን አይነት ፕሮብሌሞችን ሶልቭ ማድረግ መቻልህ የሚጠይቁህ ነገር ነው አብሮና ትምህርት ውስጥ ብቻ መሆን it's completely ለኔ it's a loss ብዬ ነው ማስበው ከዛ ደግሞ it's not just እኔ ማስበው ነገር ብቻ ሳይሆን after graduation እንኳን የማያቸውና የምሰማቸው ታሪኮች ናቸው even ዶክተሮች ራሱ የሚናገሩት ነገር ነው ትምህርት እንደዚህ አድርገን ምናምን ብለው እኔ ራሱ ቴክስት የሚያደርጉልኝ ሰዎች አሉ I was like እንደዚህ ተመራቂ ነኝ ከፍተኛ ውጤት ምናምን ያሉ ግን they're struggling ከዛ ደግሞ ከዝቅተኛ ውጤት ያመጡ ደግሞ they're doing a good thing እና completely immersed መሆን is not a good thing ብዬ ነው ማስበው ልክ ነው ያው ግቢ I think በግራጁዌት አረክ ልቀጥልና ግራጁዌት አረክ ወይስ ድሮፕ አረከው I graduate ግራጁዌት ከዛ በኋላ እንዴት ነበረ ብራይንት ወደ የራስህን ፕሮጀክቶች ስራዎች መስራት የጀመርከው ወይስ ኤምፕሎይመንት ምን አይነት አማራጮች ነበር ያየው so እኔ ጋር ስራ ምናምን የጀመርኩት it was ገና I think second year ላይ ነገር አካባቢ ነበረ እሱንም ስራ ነው ብዬ አክሴፕት ያደረኩት ነገር ነው እና ግቢም እያለው ከሰከንድ ይር ጀምሮ በቃ every single year there was some job to do ወይ ፍሪላንስ የሚደረግ ወይ የሆነ ፕሮጀክት ምናምን ነገር ነበረ እሱ ነገሮች ስሰራ ነበር የቆየሁት እና ስራ I think የሆነ የሚያስጨንቀኝ ነገር አልነበረም ማለት ኦኬ አለ I have the skills I have the ability I have the connections ነገር በዛ ላይ ደግሞ obviously God would help የሚለው ነገርም ስላለ ብዙም ጨነቅበት ነገር አልነበረም so it's just ለኔ it's like continuous flow ነገር ነበር ብዙ
ከተመረኩኝ በኋላ እንደዚህ ምንም ያሰብኩት ነገር አልነበረ። I was just excited እንዲያውም I was looking forward like ተመርቄ ላለው ላይፍ በጣም እየቸኮልኩበት የነበረው ነገር ነበር እና በስራ አኳያ I think I really liked it and yeah it really helped I think flexible መሆኔም I think በጣም የሚጠቅም ነገር ነው ብዬ አስባለሁ። ምክንያቱም ዌብሳይትም ስራ ሲመጣ ሞባይል አፕም ሲመጣ ኤአይ ነገርም ዴቭኦፕስ ወይም ሰርቨር ሪሌትድ ነገርም ሲመጣ I can handle it ብዙ ነገሮችን እና I think it helps እንደዚህ አይነት flexible የሆነ ስኪል መያዝ ብዬ አስባለሁ። That was my experience after graduation በጣም ነው ደስ ያለኝ። እኔ እሱን የምጠላው ነገር ስለሆነ ምናምን ሳይሆን I have ambitions and I have like goals reach ማድረግ ያሰብኳቸው ትምህርት የዛኔ ጊዜን ሲወስድብኝ የነበሩ ነገሮች አሉ እና አሁን I'm free from those things። ስለዚህ full force I can pursue እነዚህን ነገሮች I can go into more side projects, I can build more stuff, get more connections ምናምን የሚለውን ነገር ስላለ yeah I really loved it. I think 8 ወር ነው መሰለኝ አሁን ከተመረኩኝ and I've been loving it so far. so አሁን ላይ ፍሪላንስ ነው የምታደርገው ወይስ ምን አይነት ነገሮች ላይ ነው? so freelance አለ ሪሞት አለ and then contractual ስራ አለ። so my thing is እኔ መቀጠር አልፈልግም ነው mostly መቀጠር ዝም ስለምጠላ ምናምን ሳይሆን I have multiple things run ማድረግ የምፈልጋቸው ነገሮች እና obviously full time employee ከሆንኩኝ ይከብደኛል እሱ ነገር run ማድረግ እና ለዛ በሚል ነው። በዛ ላይ ደግሞ የfull time like the amount of effort I would put in and the payment it's not going to be balanced የሚሆን ነገር አይደለም and I did not want it. So I went into the freelancing, the remote thing, the contractual thing መስራት ጀመርኩኝ። so ኢትዮጵያ ውስጥ like there are really amazing startups. so ከነሱ ጋር I know the CEOs ሰም ስራ ሲመጣ ወይም የሆነ ቲም ሊድ እንዳደርግላቸው ሲፈልግ or manage እንዳደርግ ሲፈልግ I sign a contract ከነሱ ጋር እንትን ማለት ጀምራለሁ። ወይ ፍሪላንስ ሲሆን ደግሞ some random client ይኖራል who wants an app ወይ ደግሞ የሆነ ዌብሳይት or whatever ነገር ከነሱ ጋር እንደዚህ አደርጋለሁ። and then basically ደግሞ the remote አለ ውጪም የሚያውቁ ሰዎች አሉ they refer you to የተለያዩ ሰዎች and the same thing ነው። እነሱ ጋር የሆነ ክላይንት ይኖራል or የሆነ ስታርታፕ ይኖራል and then you work with them እስከሆነ ጊዜ ወይ የሆነ ፕሮጀክት ውስጥ ያልቅ ምናምን ድረስ and that's it mostly እንደዛ ነው ምሰራ አሁን ላይ ማለት ነው። so ኖታብል የምትነግረን or በጣም እንደ ትልቅ የምታየው ፕሮጀክት የማን ነበር? እንደ ትልቅ ማየው እሺ there are ብዙ ደስ የሚሉኝ አሉ ግን so there is one እዚህ የሰራሁት የኢትዮ ዳታ ሴትስ የሚባል ነው። so there are items ኢትዮጵያ ውስጥ ኢምፖርት እና ኤክስፖርት የሚደረጉ every አሁን ያ ነገር there is a tag to it ኢምፖርት እና ኤክስፖርት ሲደረግ እና ያንን ሁሉ ዳታ ማኔጅ የሚያደርግ ክላሲፋይ የሚያደርግ አናላይሲስ የሚሰራ ምናምን ነገር ፕላትፎርም አለ። እሱን ቢልድ ያደረግን ነበር እኔና two other friends ነው። እሱን ሰራ ነው it's very complicated and I was back end full stackም ነበርኩኝ front end ላይ የሆነ ታይም ላይ ከዛ back end ላይ ከዛ API ጋር ከዛ mainly ደግሞ DevOps እና server ላይ ነበረ handle ማድረግ የነበረው እና that was a big challenge ደስ የሚልም ነገር ነበረ and we deployed it አብሮ የነበሩ ሰዎች ወደዱት ምናምን። ዩዝ ኬዙ ምን ነበር? ለምንድን ነበር የሚጠቀሙ? ኖርማሊ እንደዚህ አይነት አይተሞችን ጀስት ሬጅስተር ለማድረግ ከዛ በኋላ የየራሳቸው ክላሲፊኬሽን አለ። ለምሳሌ ካሜራ ኢምፖርት ከተደረገ ካሜራ has like a family of it ከዚህ ፋሚሊ የመጣ ነው ይሄ ታጉ እንደዚህ ነው ምናምን ስፔኮቹ ምናምን ብለው ብቻ ዩኤን ክላሲፋይ የሚያደርጋቸው ነገሮች አሉ። በሌላ ፕሮጀክት ውስጡ እሱ ነገር በጣም ፈልገው ነበር እና በቃ 11 ካታጎሪ አለ በ11 ላይቭ ስቶክ ምናምን ብሎ ይጀምራል ከዛ እያንዳንዱ ውስጥ እና በጣም ከባድ የሆነ ነገርና ሁሉም አይ ቲንክ ገቢዎችም ኤርፖርትም እንትን ሲል ጨረታ ላይም ምናምን ነገሮችን አይተም ሊስት ለእንትን ለማድረግ በጣም ኢንተረስቲንግ የሆነ እንትን አሁን እንዴት ነው ያለው ታሪክ? I think they sold it. እኔ ማውቀው ድረስ they sold it for like a couple of millions ምናምን ነገር ሸጡት። we had our fair share of that and yeah አለቀ። ከዛ በኋላ sometimes they call us for maintenance or ትንሽ አዳዲስ ነገር መጨመር ካለበት ከዛ ውጭ ግን they're doing good with it ብዬ አስባለሁ። hopefully ኢትዮጵያ ውስጥ ብዙ ጊዜ የሚታዩ ስታርታፖች ወር ደግሞ የሚታዩ ፕሮዳክቶች አሉ
ዘን የማይታዩ ግን ሪሊ ዩስፉል ደግሞ እንደ ኢንፍራስትራክቸር ለሌሎቹ በጣም ፊድ የሚያደርጉ በጣም እንትኖች አሉና አይ ቲንክ በጣም ኢንተረስቲንግ የሆነ እንትን ነው። ሌሎችስ ሌላ እንደዚሁ ተያያዥ ነገር ካለስ ግን ኢንትረስቲንግ የሆነ ኤንዲኤ ያልፈረምኩበትን ለማውራት እየሞከርኩ ነው እና እሺ ምናሉ ሪሰንትሊ እንትን ያልኩት አለ ሰዎች ጌም የሚሰሩበት ፕላትፎርም ነው። ኢትስ ዌብ አፕ ኤንድ አሁን እናንተ አንድ ጌም መስራት ከፈለግን አሁን ቫይብ ኮዲንግ የሚባል ነገር አለ ራይት። ኤአይን ተጠቅመው ዝም ብለው እየተነጋገሩ ኮድ ያደርጋሉ የሆነ ዌብሳይት ወይ የሆነ አፕሊኬሽን አለ ጀስት ላይክ ታት ዊ ካን ቢልድ አ ጌም እንደዛ አይነት ወይ እና ኢትስ ጀስት አ ዌብሳይት ኤንድ 3JS የሚባል እንትን አለ ላይብራሪ አለ 3D ነገሮችን ዌብሳይቶች ላይ ራን ለማድረግ የሚጠቀም እና we can hop onto that and then እየተነጋገርን ምናምን we can create one full game and we can launch it and we can share it to people ምናምን ነገር that was very challenging ምክንያቱም አንደኛ it's almost entirely AI and prompt engineering ላይ ምናምን የሚባለው ነገር ላይ በጣም ፎከስ ያደረገ ነው more than 3JS ጋር related ነገር so I only had to do like 3JS-ን ካንቫስ ላይ እንዲቀመጥ ማድረግ ከዛ ኮዱ ከ3JS ጋር ኮኔክት እንዲያደርግ ማድረግ ብቻ ነው አፕዴት እንዲያደርግ ማድረግ ብቻ ነው the main part የነበረው እና ለእኔ that was very interesting ምክንያቱም አንደኛ ስታንፈርድ ከሚኖሩ ሰዎች ጋር ነው ሰራ የነበረው የነሱ ቤዚክሊ ፋይናል ፕሮጀክት ሆነው ከዛ በኋላ ወደ ስታርታፕ ቼንጅ እያደረጉት ነው so that was a big connection and as a project ደግሞ it was so interesting እና that's another project ደስ እያለኛል በጣም ደስ የሚሉ ፕሮጀክቶች ናቸው ከዛ እነዚህ ፕሮጀክቶች ኮንትራክቸር ስራዎች አሉ ዘንድ ደግሞ ሪሞት ስራዎች ደግሞ አሉ አይ ቲንክ ኢትዮጵያ ውስጥ አሁን ቢግ ቲንግ የሆነ የመጣ ያለ ነገር ነው ሪሞት ጆብ እና ለአንተ ሪሞት ጆቦችን ለአንድ ለማድረግ የረዳኝ ነገር ብለህ የምታስበው ምንድን ነው? That's a tough question ምክንያቱም እኔ ሪሞት ስራ ምናምን ስሰራ I never used like this platforms and Upworks ምናምን ነገር የምጠቀም አይደለም even remote አይደለም እዚህ ሀገር ስሰራ I didn't do anything like job search ምናምን ነገር አልወጣሁም almost everything is like በኮኔክሽንስ የሚመጣ ነው so አንተ ስታውቀኝ you refer me to somebody else and then እንደዛ ያለ ነው እና even የውጭም ራሱ እስካሁን ድረስ አገኘው የነበረው ስራ people that saw me do ወይም ደግሞ ፕሮጀክቶችን ሾኬስ አድርግ የነበረው ወይ ትዊተር ላይ የሚያውቁኝ ሰዎች ምናምን ናቸው ሪፈር እያደረጉ ወይ ደግሞ ራሳቸው ዴም እያደረጉልኝ hey we have this project and I think you'd be a good fit and what do you think መስራት ፈልጋለሁ ወይ ምናምን ነገር ይላሉ and yeah if it's great I would love to do it ምናምን ብዬ join አደርጋለሁ እና እንደዚህ አይነት ነገሮች ናቸው so I think በጣም የሚጠቅመው ነገር ነው ብዬ የማስበው የሆነ ነገር ስንሰራ we have to showcase it we have to share it could be Telegram channel LinkedIn ላይ Twitter ላይ YouTube ላይ or whatever but it has to be seen የሆነ ቦታ ላይ ወይ የሆነ ኮሚኒቲ ላይ መታየት ያለበት ነገር ነው ለእኔ በጣም የረዳኝ ነገር አይ ቲንክ እሱ ነው ምክንያቱም every single job almost የሚያየው ነገር ይሄን ፕሮጀክት ስንሰራ አይተነዋል ይሄን ፖስት አይተነዋል ስለዚህ we're doing something similar ወይም ደግሞ ይህንን ኮምፖነንት የሚጠቀም ነገር ስለሆነ I think you'll be great for it ብለው ነው የሚመጡት እና once you build it in public ወይም ደግሞ showcase it build it in public that's my advice I think I think አሁን personal brandingም አሁን እየመጣ ያለው ትልቁ ነገር እሱ ነው እና when you build in public ማንነትህን የምትሰራውን ፕሮዳክቱንም አንተንም at the same time ፕሮሞት እያደረክ የምትመጣው እና I think that's a good advice so ሌላኛው ኢትዮጵያ ውስጥ I think ብዙ ሰው ፕሮብሌም ይሆንበታል ብዬ ማስበው ቋንቋ ነው የውጭ ሀገር ስራዎችን ሲሰራ ከኢንተርናሽናል ክላይንቶች ጋር ሲሰራ እንግሊዘኛ ያው ሜን ኮሚኒኬሽን ሚዲየም እንትን ይሆናል እና ብዙ ሰዎች ኢትዮጵያ ውስጥ ዩኒቨርሲቲ ስንማር አይደለም ሃይ ስኩል ምናምን ዩኒቨርሲቲ ማስተርስ ያላቸው ሰዎች ፐብሊክ ላይ እንግሊዘኛ መናገር እንትን የላቸውም እና አይ ቲንክ ኢትዮጵያ ውስጥ አንዱም የያዘን ኢንተርናሽናል ራሳችን አውጥ ማርኬት እንዳናረግ የያዘን እሱ ይመስለኛል that's a fair ሀሳብ ነው እኔ ማስበው ነገር ምንድነው መሰለህ አሁን like ኢትዮጵያ ውስጥ ምናምን አብዛኛው ሰው እንግሊዘኛ ማወቅ እውቀት አይደለም ምናምን ነገር ይላሉ I really disagree አደርጋለሁ በጣም ምክንያቱም አንደኛ ንቀት ነው ብዬ ነው የማስበው why like የሚችል ሰው ተግባብቶ የሆነ ነገር ማድረግ የሚችል ከሆነ then he knows የሆነ ነገር አለ የሚያውቀው ነገር አለው ማለት ነው እና
ሲጀምር መናቅ አለብን ብዬ አላስብም። ሁለተኛ ቋንቋ ነው። እንደ ማንኛውም ቋንቋ በተለይ ደግሞ ዓለም ላይ ገዢ የሆነ ቋንቋ በተለይ ደግሞ ቴክኖሎጂ ስፔሲፊክ ላይ ደግሞ በእንግሊዝኛ የሚመራ ነገር ነው እና ያንን ነገር ማወቅ ኦልሞስት እንደ እውቀት ነው ብዬ ነው የማስበው። ምክንያቱም ዶክመንቴሽን የምታነበው በእንግሊዝኛ ነው፣ ሶፍትዌር ሪሌትድ ነገሮችን የምታነበው በእንግሊዝኛ ነው እንጂ በአማርኛ አይደለም ያን ያክል ነገር ያለው እና አይ ቲንክ ኢትስ ኢምፖርታንት አክቲቭሊ ላይክ እንግሊዝኛ ላይ ጎበዝ መሆን አለብኝ ወይም መናገር ላይ ወይም ማንበብ ላይ ወይ ደግሞ መቻል ላይ ወይም አንደርስታንድ ማድረጉ ላይ ሲሪየስሊ ላይክ ሳልንቀው it's like it makes my life easier አላ የሚያቀልልኝ ከሆነ there is no reason ያንን ነገር ላለመጠቀም ላለመማር ነገር ነው። ሰው ካለመናቅ ይጀምራል ብዬ አስባለሁ። ሰው ካልናቁት and genuinely የሚያስቡት ነገር ከሆነ I think ከዛ በኋላ እንዳንተ የሚያስቡ ሌሎች ሰዎች ጋር አብሮ መሆን ነው ብዬ ነው የማስበው። እኔ እናንተ አንቁጭ ብለን በነፃነት እንግሊዝኛ አልችልም ግን ጎበዝ መሆን እፈልጋለሁ፣ አንተም ደግሞ እንደዛ ነው የምትፈልገው እና በቃ እናውራ እንባባል እኔ እናንተ። ስለዛ እንነጋገር ዝም ብለን አላ ሻይም ስንጠጣ ምሳም ስንበላ በእንግሊዝኛ ላውራ፣ አንተም በነፃነት በእንግሊዝኛ አውራ። ሳታስበው ይሄ ነገር አሪፍ እየሆነ ይመጣል። ከዛ ደግሞ ጎበዝ የሆነ ሰው ጆይን ያደርገናል። ከሱ ጋርም ስናወራ ከዛ ፊልሞችን ወይ ሙዚቃዎችን ወይ መጽሐፎችን ስናነብ የበለጠ አንደርስታንድ እያደረግነው የሚመጣው ነገር ይሆናል ብዬ አስባለሁ። እና አይ ቲንክ እንዲያውም በቅርቡ ብዙ ሰው እየጠየቀኝ ነው ምናምን እንግሊዝኛ ምናምን ነገር ይለኛል። አሁን እኔ ፐርሰናሊ ያጋጣሚ ነገር ልጅ እያለን አይ ቲንክ 4ኛ ክፍል ነው ምናምን ነገር ወይ ከዛ በፊት ፕሮባብሊ ሊሆን ይችላል። ብቻ እኔ ጓደኞቼ ምናምን ቁጭ አለን እና ባህር ዳር ነው እንዲያውም የነበርነው። አይ ቲንክ ተነጋገርን ካሁን በኋላ በእንግሊዝኛ ነው የምናወራው ምናምን አለ። ጓደኞች ህፃን ሁላችንም እሺ አለን በቃ በእንግሊዝኛ ማለት ጀመርን። ሌሎች ልጆች ግን ጃጅ ያደርጉናል ኦብቪየስሊ እንነጋገራለን ምናምን። ስናድግ በቃ የሆነ ኮምፎርታብል የሆንበት ነገር ሆነ፣ ሌላ ዓለምን ላይክ የከፈተ ነገር መሆን ጀመረ እና ለቴክኖሎጂ ደግሞ ኦብቪየስሊ በጣም ይረዳል። በጣም ነው የሚረዳ። ምክንያቱም ዶክመንቴሽኖች በእንግሊዝኛ የጻፉት፣ ኤአይ ነገሮች የሚሰሩት በእንግሊዝኛ ነው። ኢንተርፌሱ ዩአዩ ራሱ እንግሊዝኛ ነው እንዳለ የተጻፈው። በጣም አሪፍ የሚባሉ መጽሐፎች በእንግሊዝኛ ነው የተጻፉት ምናምን ነገር እና there is no reason ያለመማር ብዬ ነው የማስበው። if it was like Chinese ቢሆን አሁን ለምሳሌ ቴክኖሎጂን ሊድ የሚያደርገው ነገር why not Chinese መማር ነው፣ ወይም ደግሞ like ትግርኛም ከሆነ ትግርኛ መማር ነው። and I don't think like እንግሊዝኛ እያልኩኝ ማካብድለት ወይ ደግሞ የራሴን ካልቸር ምናምን ትቼ ሌላ ነገር እያደረኩ አይደለም። it's just naturally ቴክኖሎጂ ላይ it's influential and it's just something I'm into it። አሁን እኔ ኮምፒውተር ስወድ ብታየኝ you're not going to judge me አይደለ? like ኮምፒውተር ሰው ነው፣ ስለዚህ ኮምፒውተር ላይ ነው። ስለዚህ በእንግሊዝኛ ሳወራ ካየኝ ደግሞ በቃ like it's related to this thing። ስለዚህ ማድረገው ነገር ነው ብዬ ነው የማስበው። ልክ ነው። አይ ቲንክ ኢትዮጵያ ውስጥ ብዙ ነገሮች በያዝድ የሆኑ ነገሮች ስላሉ ይመስለኛል እንደዛ የሆነው። ኢትዮጵያ ውስጥ ያለውን ስለ ኢትዮጵያ ደግሞ ቴክኖሎጂ እና ያለውን ኢኮሲስተም እናወራና እንዴት ታየዋለህ? ኢትዮጵያ ውስጥ ላይክ አይ ቲንክ ኢትዮጵያ ውስጥ ያለው የቴክኖሎጂ እንትን በስታርታፖች እንትን መልክ ሼፕ የተደረገ ይመስለኛል። ቴክኖሎጂ እንትኑ እንዴት ታየዋለህ? ኢትዮጵያ ውስጥ ያለውን የስታርታፕ ኢኮሲስተም በጣም የሆነ ሚክስድ የሆነ ነገር ነው። አንደኛ መንግስት ብቻ እኔ ልምራ የሚልበት ኤሪያዎች ነገሮች አሉ። እነ ኢትዮ ቴሌኮም ምናምን ብቻ እኛ ብቻ ወይም እኛ ፕሮፊት እናድርግበት ምናምን የሚልበት ነገር አለ which is fine። every ሀገር ውስጥ ያለ ነገር ነው። ግን ስታርታፕ ላይ ደግሞ there are two kinds። genuine የሆነ ፕሮዳክት ያላቸዋል፣ ሰው የሚጠቀሟቸው ነገሮች ያሉ በጣም ደስ የሚሉ ነገሮች አሉ። ለምሳሌ ቻፓ ወይ ደግሞ ገበታ ማፕስ እና ፍሪወርክስ ምናምን አሪፍ ነገሮች አላቸው። ከዛ በኋላ ደግሞ there are the others ዝም ብለው እየዞሩ እንትን የሚጠቀሙ አለ አይደለ? ይሄ ፋንዲንግ ብቻ የሚጠቀሙ ጀስት ፒች ያደርጋሉ፣ ለዛ ኮምፒቲሽን የተመደበውን ብር ይወስዳሉ፣ አዛም ቦታ ፒች ያደርጋሉ፣ ብር ይወስዳሉ፣ እዚህም እያሉ የሚቀያየሩ አሉ። who have like ምንም ፕሮዳክት የላቸውም፣ ማንም እየተጠቀመውም አይደለም፣ ግን ዜና ላይ እናነባቸዋለን ወይ ቲቪ ላይ ወይ ሶሻል ሚዲያዎች ላይ ምናምን የምናያቸው ነገሮች አሉ። I don't support እነዚህ at all። እንዲሁም የምጠላው አይነት ታይፕ ነው ይሄኛው። the first kinds ግን አሁን እነ ገበታ ማፕስ እነ ቻፓ እና ፍሪወርክስ ምናምን ነገር they're genuine። በጣም ቀውጢ ቴክኖሎጂ ነው ያላቸው፣ በጣም ደስ የሚል ነው። በዛውም ደግሞ ብዙ ሰው የሚጠቀምላቸው ነው እና ለእነሱ my support goes out to them። ማለት አሁን እኔ
ድሪም ማደርገው እንደዚህ አይነት ነገር ነው፣ እንደዚህ አይነት ስታርታፕ ነው፣ እንደዚህ አይነት ካምፓኒ ነው መስራት የምፈልግ ምናምን ብዬ ኤም የማደርግበት ነገር ነው። that's one thing። ሲቀጥል ደግሞ there are individuals እንደኔ አይነቶች ሌሎች ሰዎች አሉ which are like የሆነ ፕሮዳክት ይሰራሉ፣ የሆነ ፕሮጀክት ይሰራሉ and then በጣም ፖፑላር ይሆናል፣ በጣም ዩዝ ይደረጋል፣ ወይ ደግሞ በጣም ትዊተር ላይ ትሬንድ የሚያደርግ ነገር ይሆናል ምናምን ኢቨን ዋይ ኮምቢኔተር ድረስ like አክሴፕት የሚደረጉ ፕሮዳክቶች አሉ። በጣም እንግዲህ በጣም ሄዱ መሰለኝ ባለፈው ፖስት ያየው እዛ ናቸው ራሱ ፎቶ እያየሁ ነበር። it's a big deal ለኢትዮጵያ ራሱ ለቴክኖሎጂ ነገሩ ብቻ ሳይሆን ለኢትዮጵያ ውስጥ ትልቁ እንትን ይመስለኛል። I think አንድ ሁለት ሰው ከዛ በፊት ግን እንደዚህ ቢግ አይደለም ብዬ ነው የማስበው። እና እንደዚህ ኢንዲቪጁዋልስ ናቸው ናት ኢቨን ስታርታፕ ሲጀምሩ it's just a side project ሲጀምር የነበረው እና እንደዚህ አይነት ነገሮች they're starting so አሁን እኔ እንደማየው አሁን like በእኔ አካባቢ በእኔ ኮሚኒቲ ውስጥ የማያቸው ሰዎች አሉ እንደዚህ አይነት አሜዚንግ ነገሮችን የሚሰሩ እና I think አሁን በኋላ በጣም ቀውጥ እየሆነ ይሄዳል ብዬ አስባለሁ። so እኔ am very like optimistic ነኝ። በተለይ ደግሞ like I love Ethiopia obviously and በጣም ጥሩ ነገር እዚሁ እንዲሆን እፈልጋለሁ እና መሄድም ወይም እዛም ሄጅ ኮንትሪቢዩት ምናምን ነገር ሳይሆን I want Ethiopia to grow እኛ ጋር ደስ የሚል ነገር ኢንቫይሮንመንት እንዲፈጠር እፈልጋለሁ and it shows ባደረግኳቸው ነገሮች ላይ it shows አሱም ስኖሩ በራሴን በማደርገው ነገር ላይ እና ካሁን በኋላ I think something nice አብሮ ከኮሚኒቲ እየወጣ ነገር አለ። ምክንያቱም እኔ ፐርሰናሊ ኢንተራክት ካደረግኳቸው ሰዎች ኤአይ ላይ በጣም ጎበዝ የሆኑ ሰዎች አሉ፣ ሪሰርች ፔፐር በጣም ፐብሊሽ የሚያደርጉ ሰዎች አሉ፣ የሚሰሩት ዌብሳይቶች፣ አፕሊኬሽኖች፣ ጌሞች ራሱ ኤክስትሪምሊ አሜዚንግ የሆኑ አሉ እና አይ ቲንክ አሁን በኋላ በጣም ቀውጢ ነገሮችን ምናምን ይመስለኛል። በደንብ ይኖራል ብዬ አስባለሁ። አይ ቲንክ እንዳልከውም ደግሞ ከስታርታፖች እና ከካምፓኒዎች በላይ ደግሞ ኢንዲቪጁዋሎች አይ ቲንክ አሁን ኤአይ ቴክኖሎጂ ዘ ግሬት ኢኳላይዘር ይባላል። ቴክኖሎጂ ያለ ሁሉንም ሰው እኩል አድርጓል እና ኢንዲቪጁዋሎች ጥሩ ነገር እየሰሩ ሳስ ፕሮዳክቶችን ሊሆን ይችላሉ ጥሩ ነገሮች እየሰሩ ይመጣሉ ብዬ አስባለሁ። እኔም አይ ቲንክ ኢትዮጵያ ውስጥ የሚታየን ፊቸር እነሱ ነው። ከነዚህ ከቴክኖሎጂ ላይ ውጭ ያሉ ደግሞ ሪሊ ቢዝነስ ቢልድ ያደርጉ ሰዎች አሉ ኢትዮጵያ ውስጥ ላይ ስታርታፕ ምናምን ብለን እኔ ማናረጋቸውም እንጂ አክቹዋሊ ኢትዮጵያ ውስጥ ትክክለኛ ቢዝነስ ያላቸው ሰዎች አሉ። ንግድም ሊሆን ይችላል ለትሬድም ሊሆን ይችላል ግን እኔም ኒው ዌይ እየሰሩ ያሉ ሰዎች አሉ። እነሱ ሰዎች ብዙ ስፖትላይት ሲደረጉ አናይም እና ለዛም ይሆናል እንደዚህ እንትን የሚሆነው። ግን ኢቨን የስታርታፕ ኢኮሲስተሙ መንግስትም ሼፕ የሚያደርግበት እንዳልከውም ኢትዮ ቴሌኮምም ናው እያንዳንዱ ቢዝነስ ውስጥና አንዳንዴ ግል ድርጅቶች ምን ሰርተው ይብሉ ምናምን ያስብላልና ከባድም ነው። መንግስትም ያን ነገሮች ካላቸው ዲስትሪቢዩሽን ቻናል ብዛት ካላቸው ማርኬት ሼር ካላቸው ፋይናንስ አቅም ምናምን ስታየው ሌሎች ሰዎች በጣም ዲስከሬጂንግ ይሆናል። አሁን ሰሞኑን ላውንች አይ ቲንክ የኢኮሜርስ ዘመን ገበያ ነው የሚባል ላውንች አድርጓል እና ኢማጂን ስንት ኢኮሜርስ ኢትዮጵያ ውስጥ ያለው ደግሞ ኢኮሜርስ እኔ ብዙ ለሆነ ያህል ጊዜ በደንብ ሳየው ነበረ ኢንዱስትሪ ነው እና ኢኮሜርስ እንዳይመለስ ተደርጎ የተሰባበሩ ላይ ሰው ትረስቱን አቶ ጨርሶ የፈለገ ትልቅ ድርጅት ራሱ የሚመጣ ኢኮሜርስን ሰዎች እንዳያምኑት ሆኗል። ብዙ ኢንፍራስትራክቸሮች ስቲል ይቀራሉ፣ የኤሌክትሮኒክ ደረሰኝ ምናምን ብዙ ነገር ይቀራል። ግን እንደዛ ሆነው ብዙ ድርጅቶች መተው ጠፍተዋል እና በዚህ የተንገዳገደ ባለ ታይም ላይ ድጋሚ ደግሞ ኢትዮ ቴሌኮም መጥቶ ኮር ቢዝነሱ ሳይሆን መጥቶ መስራታቸው አይ ቲንክ ሌሎች ስታርታፖችንም ቢዝነሶችንም ዲስከሬጅ የሚያደርግ ይመስለኛል። ለነጋዴዎቹ ጥሩ ኦፖርቹኒቲ ሊያመጣ ይችላል ኦፍኮርስ፣ ግን ለቢዝነሶቹ ከባድ የሚሆን ይመስለኛል። የራሳቸውን ቴክኖሎጂ ኦፕን አፕ ባለማድረጋቸውን በጣም ኢንፍሉዌንስ ያደርጋል። አሁን people hate working with የቴሌብር API በጣም ከባድ ነው። so like it starts with that አይደለ? የራሳቸው ኮርፖሬሽን አሁን ስታርታፕስ እንዲያድግ ቢፈልጉ they would help with this documentation because ብዙ ሰው ነው እንትን የሚላቸው ኮምፕሌን የሚያቀርብላቸው they're close to the developer community ምናምን ነገር ግን they still refuse ያላቸው ፕላትፎርምስ ምናምን ራሱ እና I don't know even the HSV situation someone I don't really care about the government being a massive money. I'm just focused on የራሴ ነገር እና I think if there is a good product እንዳየነው እንደ better off ለምሳሌ it could like surpass አላ የመንግስትም ሰፖርት አያስፈልግም at all
እና ሰርፓስ ያደርጋል ብዬ ነው የማስበው እና I just take my eyes off of that ቴሌንም መንግስትን ምናምን ነገር የራስህን እንትን ማድረግ ብዬ ነው የማስበው I think እንደዛ ነው የሚሻለው I think ቻፓን የጠቀመው I think እሱ ይመስለኛል የቴሌብር ኮምፕሌክስ አሁን እኛ እንደ ሞዋሎጂ ኦልሞስት ቻፓን ነው የምንጠቀመው እና እናያለን ኦልሞስት 90% ኦፍ ትራንዛክሽን የሚመጣው ከቴሌብር ራፕ ተደርጎ ነው ቴሌብር ራፕ ነው የተደረገው ግን በቃ እቺ አንድ የሰራ ሶሉሽን ነች በጣም ሲምፕሊፋይ አድርገውታል ኤፒአይ ኢንቴግሬሽኑ እና ቴሌብር እሱን ባለማድረጉ የሚያጣው 2.5% ማለት ነው የሁሉ ሚሊየንስ ኦፍ ትራንዛክሽን ላይ ማለት ነው እና ይህንን አይ ቲንክ የሚያስቡት የዴቨሎፐር ኮሚኒቲ ኢማጂን ቻፓ ምን ያህል ዴቨሎፐር ኮሚኒቲ ጋር አብሮ እንደሚሰራ ብዙ ቴክ ኢቨንቶችን ይሰራል አይ ቲንክ አሪፍ ፔም አሁን እየሰሩ ነው በደንብ ወጣቱ ላይ በደንብ ማለት ተጠቃሚ አይደለም ዩዘሮቹ ዴቨሎፐሮቹ ናቸው እና እነሱን በደንብ ካልያዙ ምንም አይነት ኢቨንቶችን እንትን ሲያደርግ አይቻልም ሰፖርት ሲያደርግ ምንም አይነት ነገር ኢትዮ ቴሌኮም እና አይ ቲንክ ሚስ ያደርጉት ጋፕስ ይመስለኛል ሌላኛው ደግሞ እንዳልከው የአፍሪካን ሲሊኮን ቫሊ እዚህ ጋር ኢትዮኮደርስ 5 ሚሊዮን ሰው እናሰለጥናለን እሱንም በደንብ እናወራለን 5 ሚሊዮን ሰው እናሰለጥናለን ይባላል መንግስት እዚህ ጋር ደግሞ የሚዘጉ ድርጅቶች ይኖራሉ እና አይ ኖ ላይክ ፕራይቬት ግል ድርጅቶች ናቸው ምናምን ግን መንግስት የራሱ ጎል ነበረው አይደለ እዚህ ጋር እንትን የማድረግ እና ሁለት ነገሮች እንትን አይሉም ወይ ኢትዮጵያ ውስጥ እንደ ጥያቄ ማቅረብ የምፈልገው 5 ሚሊዮን ኮደሮች ማሰልጠን እንችላለን ወይ በመጀመሪያ I mean I guess እኔ በጣም super optimistic ነኝ ይቻላል ብዬ አስባለሁ if we all like aim to do it ግን 5 ሚሊዮን ኮደርስ seems like an exaggeration ነገር ዓለም ላይ ስንት ሚሊዮን ኮደር አለ ጉግል ላይ ጉግል ብናረግ like 30 ሚሊዮን ምናምን ኮደር ነው ያለው በዛ ላይ ደግሞ it's like the time where like coding is dying even software engineering is also dying እና in a dying world ውስጥ 5 ሚሊዮን ሰዎችን እዛ ውስጥ እናስገባለን ማለት it doesn't make sense to me እውነት ለመናገር እኔ like አሁን ኤትዌይ ስሪን ሰፖርት ማደርገው ለምን መሰለህ ሰርፌስ ሌቭል ስላልሆነ ማለት እሺ የሄዱ አሁን መንግስት ሊፈራ የሚችለው ነገር አለ አይደለ ለምሳሌ the best የሚባሉትን እነ ጉግል ይወስዳቸዋል እነ ፌስቡክ or somewhere ይወስዳቸዋል ምናምን ነው ግን የቀሩት በጣም ብዙ አሉ በጣም አሜዚንግ የሆኑ ሰዎች በጣም ጎበዝ የሆኑ that are like ለኢትዮጵያ ለኛ ኢኮሲስተም ላይ ባይሆንም exactly አሪፍ የሆኑ even they're like so interview process አለ አይደለ they're not like አሁን ሁለት የሄደውን እና ያልሄደውን ብታይ it's sometimes just pure luck እንጂ እነዚህ ከቀሩት መካከል ራሱ they are better than ከሄዱ ራሱ በጣም ጎበዝ የሆኑ አሉና እነዛ ሰዎች በጣም ተጠቅመዋል እና ደግሞ በጣም ውስጥ ድረስ ነው የሚማሩት it's not just surface level አይደለ እና I think encouraging that is a good thing ብዬ ነው የማስበው እና and I don't know what they're thinking I guess እንግዲህ መንግስት ይሰማዋል ብለን አናስብም የፖድካስት ግን hopefully ግን ያው ሁለት የሚጣረሱ ነገሮች ይኖራሉ እና 5 ሚሊዮን በጣም ኤግዛጅሬትድ ነው በጣም ብዬ አስባለሁ እኔ ስለ ፖድካስት እናወራ ደግሞ ኦኬ ሶ ፖድካስት መጀመሪያ እንዴት አሰብከው እና የመጀመሪያ እኔ ያየሁት I think AI generator መሰለኝና ያንተ ካራክተር ነውና በቃ አሁን ሳይው እሱ ነው እየመጣልኝ ያለውና ፖድካስት የሚለው አይዲያ መጀመሪያ እንዴት መጣ so ቴሌግራም ላይ like ቴሌግራም ቻናል ላይ እነዚህ like እነ በረከት የቤተራት ፋውንደር እነ ሮቢ እነ ቻፒ በጣም ደስ የሚሉኝ ጓደኞቼ ናቸው ግን they're amazing እና የራሳቸው ኮሚኒቲ ያላቸው people look up to them እና እኔና በእነሱ መካከል ባለን ኮንቨርሴሽን ውስጥ ሰው ቢሰማ it would be nice ብዬ አሰብኩኝ እና እዛው ቴሌግራም ላይ እንደዋወላለን እዛው ሪከርድ እናደርገዋለን and then people ይሰማሉ የቻናል ሰብስክራይበሮች ምናምን ላይቭ ይሰሙታል እዛው ኮሜንት ላይ ይጠይቃሉ እኔም መልሼ እጠይቃለሁ ምናምን ነገር እና እንደዛ ሆነ like a few episodes እንደዛ እንትን አድርኩኝ ቀረስኩኝ ፖድካስት መጀመር አላሰብኩም የዛኔ ፖድካስት የሚባለው ነገር አይደለም it's just a conversation እንደ ፖድካስት ራሱ አላስበውም ነበር ራሴ ነኝ ማለት እኔ አሁን ማወቅ የምፈልገው ነገር አለ ለምሳሌ የገበታ ማፕስ ፋውንደር አለ ለምሳሌ በምህረት an incredible guy በጣም ደስ የሚል ልጅ ነው እና እኔ መማር ፈለኩኝ how to start a startup
ፕሮዳክታቸው ምንድነው በምን ቴክኖሎጂ የተሰራው ምናምን አይከት ቴክስትም ጓደኛዬ ስለሆነ ዝም ብሎ ይመልስልኛል። ግን ደግሞ ብቀርጸውና ብናወራ ሰዎችን ፓርቲሲፔት ቢያደርጉበት የበለጠ ዩስፉል ይሆናል ብዬ አሰብኩኝና እነዚህ ነበረ ስቀርጽ የነበረው። ከዛ ግን በጣም ሪፒቲቲቭ ሆነ። እንዴት መሰለ አሁን በረከትን ለምሳሌ እኔ ጋር ያወራል እዛም ሰው ጋር እዚኛውም ቴሌግራም ቻናል ላይ ግን we talk about the exact same things the same people ናቸው። that means የኔን ፖድካስት ብቻ ከሰማሁ ይበቃል። አሁን አንተ ለምሳሌ if you don't ask me anything different ሌላ ፖድካስት ላይ ከነበርኩ ላይ there is no point አይደለ like እዛኛው ፖድካስት ላይ ሰው መስማት ይችላል። ግን since you're asking different questions እዚህ መምጣት ጥሩ ነገር ይሆናል። so እንደዛ አሰብኩኝና መመሳሰሉ ደስ አላለኝም። እኔ ራሴ መስማት ፈልጋለሁ ግን ምሰማው ነገር እዚህም እዛም አንድ አይነት ነገር ሆነብኝ። so I was like no ከዚህ ማለፍ አለበት። ከዛ በላይ ደግሞ like ሌሎች አሜዚንግ ሰዎችንም ደግሞ ኢንቫይት ማድረግ አለብን። this is not our potential አይደለ እኛ ብቻ ሳንሆን like people we look up to role model ይሆኑልን የነሱ ፕሮዳክት የምንጠቀማቸው ሰዎች we have to talk to them. that's the only way we can grow አይደለ እነሱ ጋር ኮኔክሽን ከፈጠርን ነው አልኩኝ። it was like እንደውም የንዴት ነገር ነበር ቻናል ላይ እንደውም give me a few moments እና I'll do something great ምናምን ብዬ ፖስት አደረኩ። የዛኔ I had no plans ምንም ነገር ያቀድኩት ነገር አልነበረም። ግን ከዛ was like እግዚአብሔር ሆይ እባክህን እርዳኝ ምናምን ነገር አልኩኝ። ትዊተር ላይ ገባሁኝ። እኔ ራሴ የማውቃቸውን ሰዎች እኔ የምጠቀማቸው ፕሮዳክት ያላቸው እነ ኖሽን እነ ቨርሰል ሌዲ በርድ ብራውዘር የሚባል አለ የፍለተር ታዳስ ፔትራ የሚባል ሰው ያለ they are like amazing people እነዚህ ፕሮዳክቶች እነዚህ ካምፓኒዎች የሰሩ ሰዎች ናቸው። እና ቴክስት አደረግኩላቸው hey I'm a big fan and I would like to have you on እንደዚህ conversation አድርገን ምናምን ነገር community ቢሰማ it would be helpful ለኢትዮጵያ ለቴክ community ምናምን ነገር አልኩ። the first person that said yes was Andreas ነው which is Lady Bird Browser የሚባል እየሰራ ያለ ሰው he's an incredible person በጣም and I couldn't believe it ሲጀምር ደነገጥኩ በጣም ኤክሳይትድ ሆንኩኝ። ከዛ ሳላስበው ደግሞ የኖሽንም ሲኢኦ ከዛ ደግሞ ሳላስበው እነ ታዳስ እነ የቨርሰል ሲኢኦ በጣም እነዚህ አይነት አሜዚንግ ሰዎች ኦልሞስት በአንድ ቀን አናውንስ አደረግኩኝ። ሁሉም እሺ አሉኝ። አላመንኩም። ከዛ በኋላ በቃ if this is possible then I have to respect it በትክክል በኳሊቲ መሰራት አለበት። ዝም የቴሌግራም ላይ ብቻ ኮል ማድረግ የለብኝም። ቪዲዮ መሆን አለበት። it's important መቀመጥ ያለበት ነገር ነው እንጂ የሆነ I didn't think about YouTube or podcasting or profit ለማድረግ of it or to become popular of it ምናምን አልነበረ። ለእኔ ለራሴ these are the people I look up to የእነሱን ፕሮዳክት የምጠቀመው እና genuinely እኔ መማር የምፈልገውን ጥያቄ ነው የምጠይቀው and if the community has more questions አብሬ ኢንክሉድ አደርገዋለሁ ነው። እና ከዛ እሺ አልኩኝ መቅረጽ ጀመርኩኝ። የተለያየ አንዳንዶቹ ስዊድን ናቸው አንዳንዶቹ አሜሪካ ናቸው ምናምን የተለያየ የተዘበራረቀ ታይም ዞን ውስጥ ነው ያለ ነው እና ሌሊት ወይ ቀን ምናምን መቅረጽ ጀመርኩኝ ምናምን and ሰው መውደድ ጀመረ I think መማርም ጀመሩ and it became something important in the tech community ላይ ፕሮዳክት ዲዛይነሮችም ኮደሮችም from scratch የሚሰሩ ሰዎችም ምናምንም ወደዱት እኔም ወደድኩት። ለራሴም ኮኔክሽን መፍጠር ጀመርኩኝ ምናምን ኢቨንት ስራዎች መምጣት ጀመሩ ለኮሚኒቲው በእነሱ በኩል አድርጎ ወደ ኮሚኒቲ ስራ መምጣት ጀመረ። ስራ ብቻ አይደለም ኦፖርቹኒቲዎቹ ሪሶርስስ መምጣት ጀመረ ምናምን ነገር and that became good. then I took it seriously. I'm like okay this is great and እኔም እየተጠቀምኩበት ነው የሚሰማው ሰው እየተጠቀመበት ነው I'll just keep doing it አልኩኝ and then I kept at it. አሁን it's just season 2 ሊያልቅ ነው season 3 ልንገባ ነገር ነው እና 10 ኤፒሶድስ 20 ኤፒሶድስ ማለት ነው I think እና 20 እንትኖችን ቀርጸን በትክክል ምናምን ፐብሊሽ አደረግን people loved it and yeah and that's how I got into it. በጣም ማለት አንድ ኢትዮጵያዊ ቴክኖሎጂ ያለ ኮንተንት ክሬተር በጣም ቢግ ኔምስ እና በጣም ትልቅ ነገር ነው ብዬ አስባለሁ እንደ አንድ ኢትዮጵያዊ እና I think አሁን ያልካቸው ሰዎች ነው እንግዲህ ማለት ሙሉ ዲፔንድ ያደረገው ማለት ኖሽን ላይ ቨርስ ላይ ሆስት የምናደርገው ዛሬ ነው እና የምር ደግሞ ፕሮዳክታቸውን በጣም ይገርማል። yes really በጣም ጸዴ ፕሮዳክት ናቸው። አንተ ራስ ስለምትጠቀማቸው ነው ፕሮዳክቶችን ወይስ በጊዜው ፖፑላር
እንትን ላይ ስለነበሩ ነው። እኔ ኖርማሊ የምጠቀማቸው ነገር ነው። ዌብሳይቶች ላይ ምናምን ኔክስት.ጄስን ወይ ስቬልትን እጠቀማለሁ። ሞባይል ላይ ፍለተር እጠቀማለሁ። ዲፕሎይ ለማድረግ ቨርሰልን፣ ለፕሮጀክት ማኔጅመንት ወይም ኖርማል ኖት ለመውሰድ ኖሽንን እጠቀማለሁ። these are the first people I have to talk to እነሱን ነገር ነው። እኔ ብቻ ደግሞ አይደለም፣ አብዛኛው ስታርታፕም ኢትዮጵያ ውስጥ ያሉት እነዚህ ነው የሚጠቀማቸው። ፍሪ ቲርም ያላቸው እነዚህ ናቸው which is በጣም ኢትዮጵያን ሰፖርት የሚያደርገው የእነሱ ፍሪ ቲር ነገር ነው። እና we have to talk to them ምናምን አልክ። እሺ አሉ። እንዳጋጣሚ እግዚአብሔር ረዳን መጡ፣ አወራን ምናምን ነገር ነው። እንደዛ ነበር ያው። እንዴት ነበር የመጀመሪያ? ማን ነበረ የመጀመሪያ? አንድሪያስ የሚባል ነው የብሮዘሩ የሌዲ በርድ ብሮዘር ይባላል። ለምንድነው የተለየ የሆነብህ? ምንድነው መሰለህ አብዛኞቹ ብሮዘር የምንጠቀማቸው ወይ ጉግል የሰራው ነው ወይ ደግሞ ጉግል ፈንድ የሚያደርጋቸው ነው። ሞዚላ ምናምን ኤቭሪ በቃ ብራውዘር ወይ ጉግል ፈንድ ያደርጋቸዋል ወይ ራሱ ነው የሰራቸው እና they profit off of that ወይ ፕራይቬሲ የለውም ወይ አድቨርታይዝመንት ታይበታለ ወይ ያንተ ዳታ የሚሸጥበት ሞኖፖሊ እንዳይባል ነው አውቀው ሌሎቹ ፈንድ አድርገው የሚያበዟቸው እንጂ ኢቨን አሁን ራሳችንን ፍሮም ስክራች የሰራ ነው ያሉት ራሱ they get funded by ጉግል እና that's not good አለ ራሱ አንድሪያስ። መጀመሪያ የሱ ስቶሪ በጣም I really recommend ሰዎች እንዲሰሙት እና he was an addict ምናምን ከዛ የሆነ ከአዲክሽኑ ለመውጣት የሆነ ኦፕሬቲንግ ሲስተም መስራት ጀመረ። people loved that operating system Serenity OS ይባላል እና ከዛ ውስጥ ደግሞ ያው ኦፕሬቲንግ ሲስተም ውስጥ ፋይል ማኔጀር ይሰራል፣ ሙዚቃ ፕሌየር ይሰራል፣ ብራውዘር ይሰራል። ብራውዘሩ እዛ ውስጥ ነበረች። ትንሽ የፕሮጀክት ናት ያቺ ነገር። ከዛ it became good የቆየ ሴት ለካስ አሪፍ ብራውዘር እየሆነ መጣ። at some point separate አደረገው እና በጣም መስራት ጀመረ። so from scratch ነው የተሰራው ማለት የብራውዘር ኤንጂኑ አለ እሱንም ስክራች ነው የሰራው። ዩአይውንም ኤቭሪቲንግንም ፍሮም ስክራች ሰራው። ብዙ ሰዎች ወደዱት፣ ሰፖርት አደረጉት። እነ ሾፒፋይ ምናምን ትላልቅ ካምፓኒዎች $100,000 $200,000 ኢቨን አኖኒመስሊ ራሱ ዶኔት አደረጉለት። and then አሁን he's like a huge ኢንፍሉዌንሰር በጣም ሆነ እና እሱ ነበር መጀመሪያ ያልኩት። እኔ the reason I reached out to him was ድሮ ጀምሮ ከታተለው ነበረ ሌዲ በርድ ብራውዘር ሳይመጣ ገና ሰሬኒቲ ኦኤስን ሲሰራ ዩቲዩብ ላይ ዝም የማየው ነገር ነበረ፣ ምክንያቱም እኔ መስራት ስለምፈልግ ነገር ነበር እና ሌዲ በርድ ሲመጣ ደግሞ he became extremely popular and በጣም ፓወርፉል መሆን ጀመረ in the tech community። ግን እሺ አለ he's such a genuine person and then አወራን ከዛ በኋላ እንዲሁም he became like my biggest sponsor ሆነ። my GitHub ላይ ስፖንሰር የሚያደርገው እሱ ነው። ኦፖርቹኒቲዎች ሲመጣ ወደ እኔ የሚልከው እሱ መሆን ጀመረ። ሰዎችን ሬኮመንድ ማድረግ ጀመረ። ብቻ በቃ it became good ከሱ ጋር እና he was a great person. so I think one of ብዙ ከታዩት ስቶሪዎች መካከል የሱ ቪዲዮ ነበር እና ያ ከአንድሪያስ ጋር ነበረ the first episode. what about notion ደግሞ አክሻይ ኮታሪ የሚባል ነው። so he is the product he's also the founder and also the product stylish ነው በጣም እና ይመቸኛል። አንዴ ፕሮዳክት ላውንቻቸውን ባለፈው they're extremely stylish ማለት ኤስቴቲኩ የሌለ ነው። በጣም ሰዎች ናቸው። እሱ ራሱ በጣም ጎበዝ ሰው ነው። እሱ he's like ረጋ ያለ ነው and he's straight to the point ማለት አሁን ሰዎች ስለሆነ ነገር ሲያወሩ ወይ ስለ ካምፓኒው ስለ ፖለቲክሱ ምናምን he does not he's like straight to the point እንደዚህ ነው ቲም ማኔጅ የምናደርገው። እንደዚህ የሚያክል ሰዎች አሉ እኛ ፕሮዳክቶቻችንን ማኔጅ ስናደርግ በዚህ መንገድ ነው ላውንች የምናደርግ ፊቸሮችን አድ የምናደርገው እንደዚህ ነው ምናምን ነገር ያለ ነበር እና የሱ ራሱ was an interesting episode. so ኖሽን ላይ ቴምፕሌቶች ምናምን መሸጥ ይጀምራል እና ኢቨን ኢትዮጵያ is supported. so አሁን እኔ ተነስቼ የሆነ ቴምፕሌት ሰርቼ I can submit it to the marketplace እነሱ ጋር and then ንግድ ባንክ ላይ የሆነ አካውንት ላይ ሰማ ሲገዛ ይገባል እና እሱ ራሱ አሜዝ አድርጎኝ ነበረ። so one of the reasons invite ያደረኩት እሱን ለዛ ነበረ and he was wonderful. እንዲሁም አስቱ ላይ ማለት ጀመሩ ኖሽን started supporting አስቱ ላይ ኖሽን community አለ so እነሱንም ሰፖርት ማድረግ ጀመሩ። ፈንዲንግ ይልኩላቸዋል፣ ቱል ሰፖርት ይሰጧቸዋል ምናምን ነገር እና yeah that became great. በጣም ደስተኛ ነው። so yeah actually I think በሱ በፖድካስት ምክንያት ብዙ ኦፖርቹኒቲዎች የመጡ ይመስለኛል እና ለአንተ ለአካባቢ ያሉ ሰው ለኮሚኒቲው ማይገስ ብዙ ነው ስራም ይመጣል actually
ኖርማሊ አሁን ወደ እኔ ነው የሚመጣው ቀጥታ ግን I cannot do every job and it's selfish of me ደግሞ ያሁሉ ነገር እንትን ለማለት and some ስራ ደግሞ እኔ መስራት ማልችላቸው ነገሮች አሉ ለሚሰራ ሰው ዝም የኮሚኒቲ ውስጥ አክቲቭ ከሆነ ሰው ፓርቲሲፔት ከሚያደርግ ሰው ጋር I just pass it on እነሱ ይሰራሉ እነሱ ኮኔክት ያደርጋሉ ምናምን ነገር ሪሶርስስ አሉ የትምህርት ሪሶርስስ ለእኔ አሁን they give me early access የሆነ ነገር የሆነ ሶፍትዌር የሆነ ዌብሳይት ሲሰሩ ዳግም try it out ምናምን ግን like ውጭ ላይ $200 ወይ ከዛ በላይ ነው የሚሸጠው እና I look at that this is wonderful ምናምን እላለሁ I give የኔን feedback sometimes ደግሞ የተማርኩትን ነገር እኔ አስተምራቸዋለሁ like ኢትዮጵያ ውስጥ ላሉ ሰዎች ምናምን ነገር I share that because I think we're supposed to grow ብቻዬን I don't want to be that guy ብቻዬን ብቻ አድጌ ብቻዬን ብቻ የሆነ ስራ የሁሉ connection I don't care about that እውነታውን ነገር እና yeah that's the thing that's happening በጣም እውነት እኛንም አኩርተናል ማለት like $1 billion valuation ያላቸው ካምፓኒዎች ናቸው እና እነሱን ሰዎች ከማውራትና የነሱን ኖሌጅ ዊዝደም ሰዎች ኢትዮጵያውያን እንዲሰሙት ማድረግ በጣም ትልቅ ነገር ነው ለምን I think some people they think it's like ቀላል ከሆነ እኔ አሁን I just text them እና they think ቀላል ይመስላቸዋል ግን it's really not አሁን የኔን ኤፒሶድ አይተው እዛ አሁን ከቨርሰል ኦፊስ አጠገብ ያሉ ሌሎች ስታርታፖች እነሱን ማናገር ፈልገው እነሱ ፖድካስት ላይ እንዲቀርቡ ፈልገው they didn't get that opportunity እኔ መጣው ቴክስት ያደርጉልኛል ወይ ኢሜል ያደርጉልኛል how did you get them እኛ እኮ ስንጨቃጭቃቸው ነበር ለስንት ወራት ምናምን ነገር ይሉኛል እና it's not just an easy thing ለምን ይሻለው ይመስላል አንደኛ እግዚአብሔር ስለረዳኝ ነው ሁለተኛ I think አንደኛ የኛን ኮሚኒቲ ሰፖርት ማድረግ ይፈልጋሉ they know አፍሪካ ውስጥ እና ኢትዮጵያ ውስጥ እነሱ ጋር ዲፔንድ እንደምናደርግ ያውቃሉ እና they want to know the community they want to support በዛውም የነሱ ማርኬቲንግ እንትን ነው so ፖድካስት አሁን ላይ it's not just a genuine conversation ብቻ ማድረጊያ ሳይሆን አሁን እኔ ካምፓኒ ቢኖረኝ ካምፓኒ ማስተዋወቅበት መንገድ ነው so አሁን ለምሳሌ some episodes ስቀርጽ እኔና ጌስቱ ብቻ አይደለንም ያለ ነው የእሱ ኢንታየር ቲም ቁጭ ብሏል so like the staff አለ the PR አለ ምናምን ነገር ሞኒተር ያደርጉት ነው our entire conversation so የሆነ ጥያቄዎች ሲነሱ ምናምን ነገር they tell one of us አላ ወይ ኤክስፓንድ አድርገው ወይ አሳጥረው ወይ ሪሙቭ አድርገው ያሉ ይናገራሉ like specifically ብራንዱ እንዳይነካ ወይም ያ ካምፓኒ እንዳይነካ ነገር እና some consider it as a marketing opportunity for some ደግሞ it's just genuinely they want to do good አሁን አንድሪያስ የሚጠቀመው ነገር የለውም ያን ያክል ግን he just wanted to share I was a big fan and he wanted to help a fan እንደዛ ነገር ነው so Notion they wanted to promote ለምሳሌ ፕሮዳክታቸውንም ቴምፕሌቱንም since ኢትዮጵያ is supported በዛውም የነሱን ማርኬት ሼር ማግኘት ይፈልጋሉ እና it's one of the other reasons ቢያስባለሁ በጣም ደስ ይላል እና ሌላ በፖድካስቱ ላይ በጣም የገጠመ ሆር ደግሞ ኢንትረስቲንግ ወደ ያገኘው ነገር ምን አለ ፖድካስቱን ስትሰራ ብዙ አለ እውነት ለመናገር እኔ ከሚያናድደኝ ነገር መካከል I think ኔትወርክ በጣም ያናድደኛል በጣም ኤምባራሲንግ ነው እውነት ለመናገር እንደዚህ እያወራን ይቋረጣል በቃ በጣም አኖይድ ሆኜ ምናምን ነው እንደው ለ10 ደቂቃ ምናምን ድረስ ይቋረጣል ለነሱ አንድ ሰዓት በአንድ ሰዓት ተኩል ነው ሴት ምናምን በጣም ትልቅ ታይማቸው ነው it's a big deal እና በጣም ይታገሱኛል እንደው እውነት ለመናገር በጣም ነው ማመሰግናቸው እንደዛ ታግሰውኝ ቁጭ ሲሉ እንደው እንጂ ኔትወርክ ጸጥ ብሎ ይቆማል ቃኔ ላይክ ከዚህ ራውተር ከዚህ ዋይፋይ ከሳፋሪ ወደ ቴሌ ምናምን ይገለባበጥኩኝ ነው እንትን ምለውና I hate it when that happens ለእኔ በጣም ኢምባራሲንግ ነው በጣም እኔም ብዙ ጊዜ የሚገጥመኝ ላይክ ሚቲንግ ፒች ምናምን ስታደርግ ወር ደግሞ ኖርማል ክላይንትም ስታወራ ምናምን እንደዛ አይነት ነገሮች አሉ other times ደግሞ some guests they don't want to talk about faith or religion እኔ ደግሞ permanently I ask about this every guest ጠይቃለሁ እና some people get uncomfortable ስለዛ they're like ይህንን እናሳጥረው ይህንን ቶሎ እንጨርስ ማውራት አይፈልጉም ነው ላይክ ፌዝ ማለት ላይክ ሪሊጅን የለኝም ብሎስ ማውራት እሱን ስለምን that's so fine ግን they just don't want to talk about it ምክንያቱም አንዱ ሳይድ ላይ ስትሆን the other side will be against አይነት ነገር ነው እና they don't want to mention it ሲጀመርም they don't want to get involved ሲጀመርም እና I understand them so it's like it's fine be ማልፎ ነገር ነው እዛ አይነት ነገሮች አሉ mostly ለእኔ በጣም ፖዚቲቭ ነው ለምናገር I had so much fun
በጣም ማለት እኔ በነፃነት ነው ማወራቸው የሚመጣልኝ ጥያቄ ነው የምጠይቃቸው እና it gives me the freedom ደግሞ አለ አይደለ የውጭ ሰው ቢሆን ወይ ሳን ፍራንሲስኮ ውስጥ ምናምን ያለው አይነት ሰው ቢሆን ስለ ሃይማኖት ስጠይቃቸው ስለ ፐርሰናል ላይፍ ስጠይቃቸው ካንስል አድርገው የሚወጡት ነገር they think የነሱ ካልቸር ነው የነሱ ኦፕንነስ ነው ምናምን ብለው የሚያስቡት ነገር ስለሆነ በነፃነት we talk about it ከዛ በኋላ ደስ የሚለኝ after we stop recording ምናምን ነገር they love it በቃ like ደስ ብሎኛል እንደዚህ አውርቻ አላውቅም በነፃነት ደስ ላወራው ምናምን ደስ ይለኛል እና they're genuine about it in fact እንዲያውም Raj which is like the የቨርሳ CEO ካወራ ምናምን በኋላ his team tells him አንዳንድ ነገሮችን it's good if you skip ምናምን ይሉታል ግን he's like no I'm an open book ማውራት ፈልጋለሁ ቲሞች ይኖራሉ ነው exactly ቲሞች አሉና አቁም ምናምን ይሉታል it's like I don't know so edited ነው ማለት ከትከት ይኖረዋል ማለት ነው some moments ላይ እቆርጣለሁ አንድ አይነት ግን ያን ያክል አይደለም እቆርጣው ነገር just አላ break and fell inside ምናምን ስንባባል አይነት ያለው ሞመንት ነው so yeah those አይነት ሞመንቶች they're very free and they love talking about it too የሆነ ደስ ብላቸው እና even Twitter ላይ ምናምን በቃ I had fun ዳግማዊ ባቢ ፖድካስት ላይ ወጥቼ በነፃነት ማውራቴ ምናምን ነገር ይላልና that's a big deal ለኔ I love it እንደዛ መሆኑ ራሱ I think ኢንተርኔቱ እንግዲህ ታሪካችን መንግስት እስኪፈታልን ድረስ ራሳችን what do you think like እንግዲህ እንዲህ ብለን እየጠበቅነው ነው ስታርሊንክን እንግዲህ የሚመጣ ይመስላል ኢትዮጵያ ውስጥ እንጃ I'm not hopeful about I think እኛ አካባቢ በቅርብ የመጣ ሰሞኑን መጣላ I think ኬንያ ሶማሌ መጣ እና I think ስለዚህ ድሬዳዋ ጠጋብን I think ይኖራል እኮ እንትኗን ብናስገባ ትንሽ እንትን ብንል Starlink is fine I guess ቢመጣ በጣም አሪፍ ነው ግን ደግሞ ያው Tele wants to be a monopoly somehow yeah I don't think they'll allow it ያን ያክል በቀላሉ I think ሌላ አይነት maybe Apple satellite to phone አይነት እንትን ከጀመረ yeah so that would be nice I think እሱ I hope እሱ ይሆናል ብዬ አስባለሁ so next ያሉ ገስቶች ሪቪል ማድረግ የምትችላቸው ካሉ already shoot የተደረጉ ካሉ I should keep it as a surprise ግን season 3 ላይ I'm thinking of an entire women's የሆነ episode so እስከዛሬ አላስተዋልኩትም እንዴት እንዳላስተዋልኩት አላውቅም every episode is ወንዶች ለእኔ አልታየኝም ግን ዩቲዩብ ላይ ኮሜንት ያደርጋሉ ከዛ ደግሞ ኮሚኒቲ ውስጥ ያሉ ሌሎች እኔን ኮንታክት የሚያደርጉኝ ሴቶች ለምንድነው ሴት እንትን የሌለው ጌስት የሌለው ምናምን ይላሉ እኔ ትዝ አላለኝም I thought ለእኔ አይታየኝም ወንድ ነው ሴት ነው I'm just going after people I admire ነገር እና so I'm like you know what አልኩኝ second season ሲያልቅ በቃ the third season ሙሉ በሙሉ we're going to have female guests ብዬ እነሱ ጋር አሁን there are some record ያደረኳቸው ምናምን ነገር people would love አሉ ብዙ like ኢትዮጵያ ሳይሆን ዓለም ላይ የማን CEO ሴት አለ በጣም ይታወቅ በሲኢኦነት ሳይሆን more like በሮልነት so like በAI ውስጥ like ታዋቂ ካምፓኒዎች ውስጥ ያሉ substantial የሆነ አሪፍ የሆነ ሮል ያላቸው ሴቶች አሉ ዲዛይን ወርልድ ላይም ያሉ እንትኖች አሉ እና እንደዚህ አይነት ሰዎችን ነው that I've been talking to እስካሁን ድረስ እና I think people will love that we hope እንግዲህ አሪፍ ነገር ይሆናል ብዬ አስባለሁ እና ለዳግማዊ ከዚህ በኋላ እስኪ ፊቸር ላይ ምን ፕላን አለ ያው እየጨረስንም ስለሆነ ምን ፕላን አለ or እኔ hopefully Fruitful Hearts የሚባል charity አለ I want to get that registered በትክክል and ብዙ ሰዎችን I want to help በዛ በኩል በናያ የሚባል የስፒሪቹዋል ሚዲያ ምናምን ነገር አለ I want to get all creative የሆኑ ሰዎችን to contribute እግዚአብሔርን good news spread በማድረግ and then personally ደግሞ የራሴን ካምፓኒ መጀመር ፈልጋለሁ የራሱን ፕሮዳክት ያለው ነገር something great የሆነ ነገር I want to release እና that's what I'm working towards አሁን ላይ የሰራባቸው ናቸው ሶስት ነገሮች ናቸው እና yeah that's the big plan and then hopefully someday get married and then have kids yeah so believer እና creative developer የሚለው በደንብ ሁለቱም እየሰራ ነው ማለት ነው በጣም ኢንተረስቲንግ ነው በጣም አሪፍ ኢንተረስቲንግ የሆነ ሴሽንን የነበረ ስለ ብዙ ነገሮች አውርተናል ብዬ አስባለሁ የቀረ ነገር ካለ አንተ የምታስበው ነገር ካለ I guess time management I think you want to talk about it
እሱ ነገር ጠቃሚ ነው ብዬ አስባለሁ። እና ብዙ ሰው ሰዓታቸውን እንደ አክቹዋል ሪሶርስ አያዩትም፣ እንደ አክቹዋል አሴት አያዩትም። እና it's a weird thing ብዬ አስባለሁ። ምክንያቱም the one thing we have is ሰዓት፣ ቀናቶች፣ ሰዓታቶች ናቸው። እና ጀኒዌንሊ ያንን ነገር በትክክል መጠቀም በጣም ፍሬያማ ሲሆን አይቼዋለሁ። ፐርሰናሊ ያየሁት ነገር ነው። በዛም በሌሎች ጓደኞች ያየሁት ነገር ነው። እና ኢትስ ኢምፖርታንት ካለንደር ላይ ያለህን ሳምንት በሳምንት ውስጥ ጀስት ኦቨርቪው ራሱ ቢሆን ከሰዓት መሆን የለበትም። ሰኞ ላይ በዚህ ሰዓት ላይ አይ ሃቭ ዚስ፣ አርብ እንደዚህ፣ ሮብ እንደዚህ ብሎ ክላሲፋይ ማድረግ። ከዛ በኋላ የሆነ ቱዱ ሊስት መኖር አለ፣ መደረግ ያለበት ታስኮች በዚህ አሁን ማክሰኞ፣ ሰኞ ምናምን ሳያልቅ እነዚህ ታስኮች ማለቅ አለባቸው ብሎ እነዛን ነገሮች መያዝ፣ መጻፍ፣ ኪፒንግ ትራክ ኦፍ ታት በጣም ጠቃሚ ነገር ነው ብዬ አስባለሁ። ሲቀጥል ደግሞ ኮንተንት ዊ ኮንሱም በጣም ኢምፖርታንት ነገር ነው። እንዲሁም ፖድካስቴ ላይ ካለኝ ቲም ጋር which is like the editors and then like the thumbnail ለሚሰሩት ምናምን ጋር there is some kind of debate የምናደርገው ነገር which is like አንደኛው ተምኔላችንን ወይም ታይትላችንን ትንሽ ክሊክ ቤት ነገር እንዲሆን ማድረግ፣ የምንሰራቸውንም ሾርቶች አቴንሽን ግራብ የሚያደርጉ የሆነ ADHD ፔስት የሆኑ ነገሮችን ፕሮዲስ ማድረግ ነገር። ኢቨን ፖድካስቱ ሲጀምርም የምናደርጋቸው አለ አይደል፣ ሰው አቴንሽን ግራብ ለማድረግ ለመያዝ የምናደርገው ነገር አለ። እና እንደዛ ብናደርግ አሁን እኔ እንደዛ ባደርግ ለአልጎሪትሙ በትክክል ኦፕቲማይዝ ብናደርግ we will have a big podcast obviously። አሁን ካለው በጣም የሚበዛ ሰብስክራይበር በጣም የሚበዛ ቪው ይኖረዋል። ግን I personally don't believe that ማላምነው ነገር ነው። እና ለምንድነው መሰለክ እኔ አሁን ለራሴ ስልኬን ስጠቀም ወር ኢንተርኔት ሳይ አሁን ዩቲዩብ ስከፍት I don't have a feed ስለ በሆነ ኤክስቴንሽን ምንም ሬኮሜንዴሽን አይመጣልኝ። I have to search for something ወይ ደግሞ ኖቲፊኬሽን ላይ ራሴ አውቄ መግባት አለብኝ። ትዊተር ላይ ስገባ I do not like it። ማየው ነገር ማለት ኤቭሪ ፖስት አቴንሽን የሚወስደው ነገር ነው፣ ግን it's useless ለኔ። everything looks like oh you'll be wonderful የምለው ግን አይደለም። እና በትክክል ኪሬት የማደርገው ነገር ነው። በተለይ ዲጂታሊ ኮንሱም የማደርገውን ነገር በጣም I give it like ሙሉ ኤነርጂን ሰጥቼ ፊልተር አውት የማደርገው ነገር ነው። እና እኔ ብቻ ደግሞ የማደርገው ነገር አይደለም። ምናልባት ፖድካስት ላይ የምትሰሙት ነገር ሊሆን ይችላል፣ እነሱ የሚያደርጉት ነገር ነው። they think it's a bad thing። ዝም ብለን አሁን እኔ ሲጋራ ማጨስ ሰው ብሆንና መጥቼ ፊት ለፊት ላይ ያጨስኩኝ ብልብህ ጸጥ ብላ ታየኛው። it's exactly like that። ኢንተርኔት ላይ ዝም ብለን to every content ራሳችን ፊት ለፊት ማድረግ everyone እንትን የሚያደርገውን ነገር ብሪዝ የሚያደርገውን ነገር ፊት ለፊታችን ላይ ማድረግ ነው። ከዛም አይምሯችን ውስጥ መክተት ነው። እና it's not a good thing። so እሱን actively because ስራ የሚፈልግ ነገር ስለሆነ አክቲቪቲ አቮይድ ማድረግ አለብን፣ ማራቅ አለብን። የማይጠቅመን ነገር ነው፣ ከኛ ዓላማ ጋር አይገናኝም። እነዚህ አልጎሪትሞች ደግሞ they're optimized in a way that ከስንት ስክሮሊንግ በኋላ አሪፋን ፖስት እንድታገኝ ነው። በተለይ ትዊተር ምናምን ነገሮች ከስንት ስክሮሊንግ በኋላ አሪፋን ታገኛለህ። አይምሮህ የሚያስበው ምንድነው if I keep scrolling አሪፍ ሌላ አገኛለሁ፣ ከዛ አሁንም if I keep scrolling የሆነ ታይም ላይ ሌላ አገኛለሁ ብለህ የምታስበው ነገር ይሆናል። እና you get conditioned to that so you just keep scrolling ቀንም ሳሳትም ጠዋት ላይ ምናምን ነገር which is not healthy በምንም አይነት መንገድ ሲታይና avoid መደረግ አለበት። and the fear of missing out መጥፋት አለበት፣ ከኛ ውስጥ ከውስጣችን መውጣት አለበት። አሁን እኔ ዜና ለምሳሌ ከሁሉም የዜና ነገሮች ወጥቻለሁ እና እስቲ let's see if ዜና ባለመስማቴ ቴክኖሎጂ የሚሆን የምን ባለመስማቴ ምን እንደሚጎልብኝ እያልኩኝ ሙሉ ወሩን ጠፋሁኝ። ለምሳሌ ኤፕሪል ላይ ማለት ነው። ህይወቴ ምንም የጎደለው ነገር አልነበረም። ኢንፋክት I was focused, I did more good things ምናምን ነገር። እና ዜና ራሱ አሁን አንተ የምታይ ከሆነ ማምነው ነገር ምንድነው መሰለህ፣ ለአንተ የሚጠቅም ዜና ከሆነ የትም ብትሄድ አያመልጥህም ብዬ አስባለሁ። ወይ አንድ ሰው ይነግርሃል፣ ወይ እኔ እነግርሃለሁ፣ ወይ ቤተሰብህ፣ ወይ በታክሲ ስትሄድ አንድ ሰው የሚነግርህ ነገር ነው ብዬ ነው የማስበው። እና ዜናን ልናመልጠው እንችላለን ብዬ አላስብም። ዜና ደግሞ it's currently optimized in a way like attentionን ብቻ ለመሳብ በየሰዓቱ there's something እና ደግሞ የሆነ ካቺ በሆነ አይነት መንገድ ነው የሚያደርጉት ምናምን። እና avoid እንደዚህ አይነት ነገሮችን because አይምሮ ውስጥ የሚገባ ነገር ነው፣ በጣም መጥፎ ነገር ነው ይሄ ነገር። እና እንደዚህ አይነት ነገሮችን ክሊር አውት ማድረግ ጥሩ ነው።
አልጎሪትሚክ የሆኑ ፊዶችን አቮይድ ማድረግ ቲክቶክን ሪልስ ምናምን አቮይድ ማድረግ በጣም ጥሩ ነገር ነው። ምንም ይጎልብህ ነገር የለም ሊትራሊ ምንም አይጎልም ግን you don't feel it ነው we've been like አለ አይደለ accustomed to that የሆነ ነገር ይጎልብሃል አንተ አይተኸው እኔ ካላየሁት something እንበላልጣለን እናንሳለን or something ይኖራል ብለን እናስባለን ግን ውሸት ነው። ሌላ just organized መሆን ነው። ሰዓትህ በጣም valuable ያለህ ነገር ነው የሚያልቀውም ነገር ነው ማትመልሰውም ነገር ነው እና በትክክል ኦርጋናይዝ ካደረግ ፕራዮሪታይዝ ካደረግ ነገሮችህን ሪሌሽንሽፕህን ስራህን ፕሮጀክትህን ህይወትህን ጤንነትህን ጠቃሚ ነው እኔ የምፈልገው እነዚህ ነገሮች ጥሩ እንዲሆን ነው ካልክ then you should like spend that time on it እና እነዚህ ነገሮች ደግሞ አቮይድ ስታደርግ ሳታስበው 24 ሰዓት 12 ሰዓት በጣም ብዙ ይሆናል። ቲክቶክ ሳታይበት ዩቲዩብ ሳታይበት ስትቀር አዴ there's so much time በምንድነው ስፔንድ የምታደርገው ይሁሉ ሰዓት። ስለዚህ የምትወደው ነገር ላይ ቤተሰብ ጋር ወይ ስራ ጋር ወይ ፕሮጀክት ላይ እንትን ማለት ትጀምራለህ ኢንቨስት ማድረግ ትጀምራለህ ወይም እግዚአብሔር ጋር ወይም ስፒሪቹዋል ላይፍ ላይ ማድረግ ትጀምራለህ እና ያ ነገር ነው ደግሞ በጣም ፍሬ እያፈራ የሚሄደው እና እነዚህ ነገሮች ላይ ሰዎች እንትን ማለት አለባቸው ብዬ አስባለሁ። በደንብ በጣም ጠቃሚ ነኝ በጣም ሲሪየስሊ የምናገረው ነገርና በጣም የማምንበት ነገር ነው እና ደግሞ የዳግም ፍልስፍና የዳግም የፈጠረው ነገር ምናምን አይደለም። ኤኒዋን ሄልቲ ኤኒዋን ጉድ በተለይ ደግሞ ቴክኖሎጂ ውስጥ ኢንቮልቭድ የሆነ ሰው የሚያምነው ነገር ነው። አሁን እነ አንድሬ ካርፓቲ የሚባላል ሂዝ ላይክ one of the leading scientists in AI he does not do any of this አሁን ያልኩትን ነው የሚያደርገው። ትዊተር ላይ ዝም ብሎ ገብቶ ስክሮል አያደርግም he has his own list ትዊተር ላይ ሊስት መስራት ይችላል። መከተል የሚፈልጋቸው ሰዎች አሉ እዛ ውስጥ ይከታል የእነሱን ፊድ ይወጣል። ከዛ ውጭ ኦፍላይን ነው የሚያደርገውን ነገር የሚያደርገው። he writes notes he has a to-do list እና አብዛኛው ሰዎች እንደዚህ የሚያደርጉት ነገር ነው እና ጤነኝነት ነው በጣም ደስ ይላል ሰው መሆን ነው ብዙ ታይም ሴቭ የሚደረግበት ነገር ነው እና people should do this ብዬ አስባለሁ። ሆፕፉሊ ጥሩ ምክር አግኝተዋል ብዬ አስባለሁ እና እንደዚህ አይነት ቱሎችንም ሪኮማንድ የምታደርጋቸው ካለ ላይፋቸውን እዚህ ኦርጋናይዝ እንዲያደርጉ የሚረዳቸው ቱሎች ካሉ? እኔ ኖርማሊ ካሌንደር ጉግል ካሌንደር ነው የምጠቀመው። ሲምፕል ስትሬት ፎርወርድ ምንም ሶፍትዌሩ ጋር ምንም ምዝጋው ነገር የለም። እገባለሁ I set the time and the date that's it። ኖሽንን እወደዋለሁ it's very simplistic ፕሮጀክት ማኔጅ ማደርግበት በዛ ነው። ሳይድ ፕሮጀክትም የስራም ኮላቦሬቲቭም ፖድካስቴንም ማኔጅ ማድርገው በዛ ነው። ቱዲ ሊስቶችንም ኦርጋናይዝ ማድረገው በዛ ነው። so it's like a very powerful tool so notion is good። ከዛ ሚኒማሊስት የሚባል የአንድሮይድ አፕ አለ it's like ለቱዱ ሊስቶች ነው normally probably iOS ላይ የሚኖራቸዋል እና you just swipe down and then you can add a new task and that's it እሱን ማኔጅ የምታደርግበት ነገር ነው። so normally እነዚህ ናቸው። ከዚህ በላይ ያስፈልጋል ብዬ አላስብም። እንግዲህ እነዚህን ቱሎች መጠቀም ትችላላችሁ። በጣም አሪፍ ቆይታ ነበረ። ደስ ብሎኛል ስለመጣ። አዳዲስ ነገሮችን እንጠብቃለን ከአንተ፣ አዳዲስ ገስቶችን እንጠብቃለን። መናገር የምትፈልገው ነገር ካለ ኦር ማመስገን የምትፈልገው I don't know ነገር ካለ? that would be great። መጀመሪያ thank you ኢንቫይት ስላደረከኝ። I had በጣም ደስ የሚል ሞመንት እውነት ለመናገር ጥያቄዎች ደስ ይላሉ። I can't wait ሌሎች ኤፒሶዶችንም ሳይ ነበር እና በጣም ደስ ይላል። ሌላው ነገር I'm very glad ሰዎች ምናምን ፖድካስትን ስለሚወዱት እኔም ደግሞ I'm excited እንደዚህ አይነት ነገሮችን ለመስራት። ኮሚኒቲ ውስጥ ያሉ ሰዎች በጣም አሜዚንግ ናቸው። ሰፖርት የሚያደርጉን ሰዎች they're incredible እና ቤተሰቦቼ በጣም ነው የምወዳቸው። በጣም ነው ደስ የሚለኝ። በብን ማይ ሰፖርት ሁል ጊዜ ታናሽ እህቴ፣ እናቴ፣ አባቴ they're amazing። ዘመዶች ያችን ራሱ ሁሉም እና they're wonderful people ሁሉም እና I just want to say like አለ አይደለም የሚሰማ ሰው ሁሉ just be ambitious ትልቅ ነገርን ድሪም ማድረግ። የኢትዮጵያን ሰው ብቻ ወይም ጎረቤቶችን ብቻ ማሰብ ሳይሆን assume ዓለም ለእናንተ ናት የኛ ናት ብሎ በማሰብ ለዓለም የሚሆን ፕሮዳክት ለውጭዎችም የሚሆን ፕሮዳክትን በመስራት ቴክ ላይ ካለን ዲዛይን ላይም ካለን እነሱንም ሪች ለማድረግ መሞከር አለብን ብዬ ነው ማስበው እና I think ያለን ስኪሎች ያሉን ሰዎች ያለን ኮኔክሽን ኮሚኒቲ ራሱ አሪፍ እየሆነ ነው። በጣም ደስ የሚል ነገሮች እየተፈጠሩ ነው ያሉት እና we should keep that up እና
ይሄ ለሰው አላካፍልም የሚለው ነገር ወይም ለብቻዬ ልደግ የሚለውን ነገር ኮምፕሊትሊ ከውስጣችን መውጣት አለበት ብዬ አስባለሁ። ማንኛውም ጥሩ የሆነ ሰው ማንኛውም ጎበዝ የሆነ ሰው በተለይ ሼር ያደርጋል። ሼርም ሲያደርግ ነው እንደሱ ሌሎች ሼር የሚያደርጉ ጎበዝ ሰዎችን ወደ ራሱ አትራክት የሚያደርግና የሚያልቅበት ሰው ብቻ ነው ሼር የማያደርገው። እኔ የሚያልቅብኝ ነገር ከሆነ እውቀቴ ኤክስፒሪየንስ ወይ የሆነ ነገር የሚያልቅብኝ ከሆነ ኦብቪየስሊ ሼር አላደርግም። እንደዛ ብሎ የሚያምን ሰው ነው ሼር የማያደርገው። ግን if we wanted to keep continuing እንደዚህ አልቅብኝ ብሎ የሚያምን ሰው ከሆነ ኮሚኒቲን ሰፖርት ማድረግ አለበት ማደግ አለበት ምናምን ነገር። ከዛ በተረፈ I guess we talked about time management, prioritize ነገሮችን ማድረግ፣ ኮኔክሽኖችን መፍጠር በጣም አሜዚንግ ነገሮች ናቸው እና በዛውም ልክ ደግሞ I think በጣም ኢንስፓይሪንግ ይሆናል ብዬ ማስበው for believers specifically whatever religion it is, it's like the best thing you can do ታይምህን በጣም ስፔንድ የምታደርግበት ነገር it's time with God ብዬ ነው ማስበው። the best connection it's God ብዬ ነው ማስበው። the best priority የምትሰጠውም ነገር it's also God ብዬ ነው ማስበው እና መፍራት የለብንም። it's a good thing። በእምነታችን ጎበዝ ስንሆን I think አስተሳሰባችን ይለወጣል ብዬ አስባለሁ። ቴክኖሎጂም ላይ ሌሎች ሰዎችን ሼም ማድረግ የለብንም። we should be confident about Christ and the Lord and God and everything እና እኔ በነፃነት እንደማወራው በነፃነት እናንተ ማውራት አለባችሁ ብዬ አስባለሁ። ከዛ ባለፈ ግን just aim bigger, be ambitious። ነገሮችን በፊር ቤዝድ በሆነ አይነት ሜንታሊቲ ማየት የለብንም ብዬ ነው ማስበው። ፔሲሚስቲክ በሆነ አይነት መንገድ ማየት የለብንም ብዬ ነው ማስበው እና ኦፕቲሚስቲክ ሁኑ። ስለ ወደፊቱ ነገሮች ስለምትሰሩት ነገር ኦፕቲሚስቲክ ሁኑ። ጊዜያችሁን፣ አይምሯችሁን ኤቭሪቲንግ properly invest አድርጉት and that's it። በጣም ነው የማመሰግነው። I had so much fun። thank you በጣም እኛም ብዙ ነገር ተምረናል ብዬ አስባለሁ። ከመጀመሪያው ጀምሮ ከኤርሊ ላይፍ የነበረ ጉዞም በጣም ኢንተረስቲንግ ነው። በጣም እንደነገርከን በጣም ሰፖርቲንግ ፋሚሊ አለ እና በጣም ጉድ ቱ ሃቭ ብዙ ሰዎች ያጡት ነገር ነው እና ላይክ ሰፖርቲንግ ኢንቫይሮንመንት ኖት ኦንሊ ፋሚሊ ሳይሆን አካባቢ ላይ ያለው ሰው ኮሚኒቲው በጣም ሰፖርቲንግ በሆነ ቁጥር አንተ ሻይን የማድረግ እንትንህ እየጨመረ ይመጣል። ከዛ ደግሞ ዩኒቨርሲቲም ከገባ በኋላ ላይክ ራስህን ያገኘህበት ቦታ በጣም ትልቅ ላይፍ ጆርኒ በደንብ የተማርበት እሱ ላይም ዘንድ ትምህርት ቤት ውስጥ ያሉ ስራ መስራት ሶዛት ወጥተህ ደግሞ አዲስ ነገር እንዳይሆንብህ ከትምህርት ቤት እንዳለ በደንብ እሱም ኢንተረስቲንግ የሆነ ነገር ነው። ዘንድ ደግሞ ኮሚኒቲ አሁን አይ ቲንክ ሞስት ኢምፖርታንት ቲንግ ምንም ነገር ፕሮዳክትም ምንም ነገር ሰርቪስንም ለመሸጥ ኮሚኒቲ ያስፈልጋል እና ኮሚኒቲ ቢውልድ ማድረግ ምንም ባልነበረበት አስቱ ዩኒቨርሲቲ ውስጥ ኮሚኒቲን ቢውልድ ማድረግ መቻላችሁ እና ኢቨን ኖት ኦንሊ ለአስቱ ለተለያዩ ዩኒቨርሲቲዎች እንደ ሮል ሞዴል ሆነው እሱን ማድረግ መቻላችሁ በጣም ኢንተረስቲንግ የሆነ ነገር ነው። ፖድካስቱም ትልቅ አይ ቲንክ ቴክ ላይ ያሉ ሰዎች በደንብ አንደርስታንድ ያደርጉታል ብዬ አስባለሁ ምን ያህል ከባድ እንደሆነ እነዚህን ሰዎች ማግኘት እና እነዚህ ሰዎች አግኝቶ ከነሱ መማር ያገኘኸውን ነገር ደግሞ ለኮሚኒቲ ሼር ማድረግ በጣም ቴንኪው ማለት ፈልጋለሁ። አክቹዋሊ ደስ የሚል ነገር ነውና ብዙ ነገር ተምረናል። ኔክስት ደግሞ በደንብ እንገናኛለን። ቴንኪው በጣም አመሰግናለሁ። I had so much fun። ቴንኪው በጣም። የዛሬው ኤፒሶድ እንዳያችሁት ነበረ ከዳግማዊ ኢሳያስ ጋር ወይም ዳግማዊ ባቢ ብዙዎቻችሁ በፖድካስቱ ታውቁታላችሁ። ኢንተረስቲንግ የሆነ ሴሽን ላይ ነበረን። ሶ ኔክስትም በሌላ ኤፒሶድ ከሌላ እንግዳ ጋር እንገናኛለን። ሶ መልካም ሳምንት።